ቡና ሲነሳ በብዙ መተርጎም እንችላለን። እንደ ኢትዮጵያዊነታችን ኢትዮጵያ ውስጥ ቡና የማህበራዊ መስተጋብር መሰረት ነው። ቤተሰብ ያሰባስባል፣ ጎረቤት ይማከርበታል፣ የተጣላም በቡና ይታረቃል። እንግዳ ሲመጣም ቡና ጠጡ ተብሎ የክት ለብሶ ያድራል፣ በእንግድነት ይስተናገዳል፣ የመሮን በልቶ ይጓዛል። እንደ ሀገርም የቡናን ኢኮኖሚያዊ ጠቀሜታ ስናይ ኢትዮጵያ የቡና መገኛ ተብላ በዓለም ትታወቃለች። ከዚህ ባሻገር ግን ከስም በዘለለ ለረጅም ዓመታት ከቡና ማግኘት ያለባትን ጥቅም እንደ ሀገር ሳታገኝ ቆይታለች። ነገር ግን ከቅርብ ዓመታት ወዲህ በቡና ዘርፍ በመጣው ለውጥ በተለይም ደግሞ እንደ ሀገርም ዘርፈ ብዙ ኢኮኖሚን መከተል ከጀመርን በኋላ በግብርናው ዘርፍ የተለያዩ ሪፎርሞች ወይንም ማሻሻያዎች የተሰሩባቸው ዘርፎች አንዱ ቡና ነው። ለአብነት ለመጥቀስ ባለፉት 7 ዓመታትም ቡና ከምርት እስከ ገበያ ድረስ በዓለም አቀፍ ደረጃም ቢሆን ለውጦች መጥተዋል። እነዚህ ለውጦች ታዲያ በቁጥር የሚታዩ ናቸው። ቡና ዝርያን ማሻሻል፣ የአመራረት ዘዴውን ማስተካከል፣ የገበያ ትስስርን ማስረጥ፣ ዓለም አቀፍ ተደራሽነቱንም ማጽናት የሚባሉ ነገሮች የሚጠቀሱ ናቸው በማሻሻያዎቹ ከተደረጉት ውስጥ። ይህ ማለት ኢትዮጵያ ላለፉት ጥቂት ዓመታት ወይም 7 ዓመታት ያህል በቡናው ዘርፍ ማምረት የሚገባትን ያህል አምርታለች፣ ለዓለም አቀፍ ገበያም አቅርባለች ለማለት ባያስደፍርም ለውጦች መጥተዋል። ከትናንት ዛሬ አበረታች የሆኑ ለውጦች በዓለም አቀፍ ደረጃ ኢትዮጵያ በቡና ዘርፍ ያላትን የማምረት አቅም ካየን እነ ብራዚልና ቬትናምን ቀጥሎ ከአፍሪካ ደግሞ በቀዳሚነት የምትቀመጥ ናት። በምርት ደረጃ ብቻ ሳይሆን ለዓለም አቀፍ ገበያም ደግሞ የተለያዩ አካባቢ ቡናዎችን በማቅረብም ኢትዮጵያ ግንባር ቀደም ናት። ታዲያ ይሄንን ስታደርግ በጥሬው ቡና ከማቅረብ ጀምሮ የተለያዩ እሴት ጨምሮ የሚቀርቡ ምርቶች ኢትዮጵያን ግንባር ቀደም አድርጓታል። ለአብነት ብናነሳ ከ2016 ወዲህ ደግሞ ሙሉ በሙሉ በመቶ እጅ በሚባል መልኩ ለውጦች መጥተዋል። ወደ ውጭ ገበያ በሚቀርብ ምርት ዙሪያ ኢትዮጵያ ከ2 ቢሊዮን ዶላር በላይ ማግኘት ችላለች። ይህንን ያህል ካልን በቡና ዘርፍ ባለፉት ዓመታት በተሰሩ ስራዎች ምን ያህል ለውጥ መጥተዋል? አሁንስ ምን መስተካከል አለበት? ቀጣይ የኢትዮጵያ ቡና ዘርፍ ኢኮኖሚን ማጎልበት የሚታዩ ተስፋዎች ምንድናቸው? ሊሰሩ የሚገቡ የቤት ስራዎችስ የሚለውን በዛሬው የዳጉ ዝግጅታችን የምንወያይ ይሆናል። በዚህ ጉዳይ ላይ ለመወያየት እዚሁ አዲስ አበባ ኢቢሲ ስቱዲዮአችን ላይ እንግዶችን ጋብዘናል። አጠገቤ የሚገኙት አቶ ተስፋዬ አቦሴ የኢትዮጵያ ብሔራዊ ቡና ማህበር ስራ አስኪያጅ ናቸው። ከሳቸው ቀጥሎ የሚገኙት ደግሞ አቶ ፈቃዱ ደፈረስ በቡናና ሻይ ባለስልጣን የቡና ሻይና ቅመማ ቅመም ልማት መሪ ስራ አስፈጻሚ ናቸው። ከአዲስ አበባ ውጪ ደግሞ ወደ ጅማም ተጉዘን የቡና አምራች የሆኑትን አቶ ሙስጠፋ መሐመድን እናገኛለን። ከጅማ ስቱዲዮአችን ወደ አዋሳም እንሄዳለን። በአዋሳ የሚገኙት ደግሞ አቶ ዘሪሁን ቃሚሶ ናቸው። እሳቸው ደግሞ የኢትዮጵያ ብሔራዊ ቡና ማህበር ምክትል ፕሬዝዳንት እንዲሁም የሲዳማ ክልል ቡና አቅራቢዎችና ላኪዎች ማህበርም ፕሬዝዳንት ናቸው። ከነዚህ እንግዶቼ ጋር የተለያዩ ውይይቶችን፣ ሀሳቦችን እያንሸራሸርን ቆይታ እናደርጋለን። እናንተ ተመልካቾችም ሀሳብ በመስጠት ፕሮግራሙን በመከታተልም አብራችሁን እንድትቆዩ እንጋብዛለን። ለውይይታችን ማሟሻ እንዲሆን ደግሞ ባልደረባዬ ሰለሞን ንጉስ ያዘጋጀው በዚሁ ዘርፍ ላይ የተሰሩ ስራዎች፣ የመጡ ለውጦች ምንድናቸው የሚለውን አጭር ዝግጅት ተከታትለን እንመለሳለን። አብራችሁን ቆዩ። ቡናችን ለኢኮኖሚ እድገታችን። ኢትዮጵያ የቡና መገኛ ከመሆኗን ባሻገር ባለልዩ ጣዕም ቡና አምራች ሀገር ናት። ኢትዮጵያ ቡና አምራች ከሆኑ ቀዳሚ ሀገራት ተርታ ትመደባለች። ከብራዚልና ቬትናም ቀጥሎ ከፍተኛ መጠን ያለው የቡና ምርት ኤክስፖርት አድርጋለች። ኢትዮጵያ በ2017 ዓመተ ምህረት በጀት ዓመት 470 ሺህ ቶን ወደ ውጭ ገበያ በመላክ 2.6 ቢሊዮን ዶላር በላይ ገቢ ተገኝቷል። በ2017 በጀት ዓመት በኢትዮጵያ የቡና ታሪክ ለመጀመሪያ ጊዜ ገቢ የተገኘበት ዓመተ ምህረት ነው። በመሆኑም ኢትዮጵያ ከአፍሪካ አንደኛም ከዓለም ደግሞ ሶስተኛም የቡና ሀገር ላኪ መሆን ችላለች። በ2018 ዓመተ ምህረት በጀት ዓመት ደግሞ 600 ሺህ ቶን ወደ ውጭ ገበያ በመላክ ከ3 ቢሊዮን ዶላር በላይ ለማግኘት ታቅዷል። የቡና ምርታማነትና ጥራት ለማሻሻል በመንግስት የተደረጉ ወሳኝ ተግባራት። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር ከ9 ቢሊዮን በላይ ችግኝ ተተክሏል። ከ700 ሺህ ቶን ሄክታር ያረጁ ቡናዎች ታድሰዋል። ለዘርፉ የተመዘገቡ ስኬቶች ሚና ምንድናቸው? መንግስት ለዘርፉ የሰጠው የአመራር ብቃትና ሪፎርም፣ በዘርፉ የተሰማሩ አርሶ አደሮች፣ ቡና ላኪዎች፣
የዘርፉ ባለሙያዎችና ተመራማሪዎች በቡና ንግድ ላይ የተሰማሩ ባለሀብቶች ናቸው። ከቀናት በፊት መንግስት ለዚህ ዕቅድ መሳካት የበኩላቸውን አስተዋጽኦ ያደረጉ ባለድርሻ አካላት የእውቅናና የማበረታቻ ሽልማትን አበርክቷል። ኢትዮጵያ ከቡና አምራች ሀገራት ከቀዳሚዎች ሀገራት ተርታ እንድትመደብ ቡናችን ለኢኮኖሚ እድገታችን ለማረጋገጥ ያስችል ዘንድ በቀጣይ የሚጠበቁ ተግባራት የተሻሻሉ አዳዲስ የቡና ዝርያዎች መጠቀም፣ በዓለም አቀፍ አሰራር መሰረት መንከባከብ፣ የምርት ስብሰባ ጥራትን መጠበቅ፣ እሴትን መጨመር፣ በተገቢው መንገድ ማሸግና መላክ፣ ከዘልማዳዊ የአመራረት ዘይቤ መላቀቅ፣ ዘመናዊ ቴክኖሎጂዎችን በመጠቀም ማምረት፣ የቡናው ዘርፍ በማዘመን ምርታማነትን በማሳደግ አላስፈላጊ የመጓጓዣ ኬላዎችን ማንሳት፣ መንግስት ከግሉ ዘርፍ ባለሀብቶች ጋር በቅንጅት መስራት ቡናችን ለኢኮኖሚ እድገታችን ለማረጋገጥ ወሳኝ ሚና ይኖራቸዋል። ተመልሰናል። እንግዲህ ባልደረባችን ሰለሞን ንጉስን ለሰጠን መረጃ እናመሰግናለን። ውይይታችንን የምንቀጥል ይሆናል። እንግዶቼ እንኳን ደህና መጣችሁ። እሺ፣ እንግዲህ አቶ ፈቃዱ ከርሶ ልጀምር። ቡና እና ኢትዮጵያ ሲነሱ ብዙ ነገሮችን ማንሳት እንችላለን። ኢትዮጵያ ቡናን የማምረት አቅሟን ለዚህ ውይይታችንም እንደመነሻ እናድርግና እንዴት እናያለን? ምን ያህል የማምረት አቅም ያላት ሀገር ናት ቡናን? ያው የቡና ነገር ሲነሳ ለሀገራችን ያው ዘርፈ ብዙ ጥቅም ያለው ነው። ቅድምም ያው በመግቢያው እንዳነሳሽው ወደ 5.8 ሚሊዮን አርሶ አደሮች የሚሳተፉበት ወደ 30 ሚሊዮን የሚሆኑ ዜጎች መተዳደሪያ የሆነ ከሀገራችን ጂዲፒ ደግሞ 4% ያህል የሚይዝ ሌላው ከ40% በላይ ከግብርና የኤክስፖርት ገቢ የሚገኝበት ከ30 እስከ 35% አጠቃላይ የሀገሪቱ የውጭ ምንዛሪ ግኝት የሆነ ነው። ቡና ያው ለሀገራችን በተለይ በአየር ንብረት ከማስጠበቅም አንጻር ያው ትልቅ ድርሻ ያለው ነው። የሀገራችን የተፈጥሮ ሀብት በደቡብና ምዕራብ ጎልቶ የሚታየው በቡና አማካይነት ነው። ቡናና ደን አብሮ ተስማምቶ የመኖር አለ። ምክንያቱም የሀገራችን ቡና ጥላ አፍቃሪ ነው፣ ከዛፍ ጋር የሚኖር ነው፣ መገኛውም ነው እና ከዚህ አንጻር በተለይ ከአየር ንብረት ማስጠበቅ አንጻር ትልቅ ድርሻ አለው። ሌላው በተለይ ማህበራዊ ግንኙነት የሀገራችን የደስታም ይሁን የሀዘንም ማንኛውም ግንኙነት በቡና አማካይነት የሚካሄድ ስለሆነ ቡና ለሀገራችን ዘርፈ ብዙ ጥቅም ያለው እንትን ነው። ይሄ ዘርፍ በተለይ ከለውጡ ወዲህ ትልቅ ለውጥ ያስገኘ ነው። በምርትም በምርታማነት በመሬት ሽፋን ሁሉ ያው ለውጥ የተገኘበት እንትን ነው ማለት ነው። ስለዚህ አሁን የቡና መሬት ሽፋን በፊት ከለውጡ በፊት 1.1 ሚሊዮን ሄክታር የነበረው አሁን ወደ 2.46 ሚሊዮን ሄክታር ማሳደግ ተችሏል። ምርት የሚሰጠው ከዚህ ውስጥ 1.68 ሚሊዮን ሄክታር መድረስ ተችሏል ማለት ነው። ምርት በፊት 494 ሺህ ቶን የነበረው አሁን ወደ 1.58 ሚሊዮን ቶን ማምረት ያህል ተችሏል። ምርታማነትም በፊት 6.19 የነበረው አሁን ወደ 9.4 የማሳደግ እንትን ተሄዷል ማለት ነው። የኤክስፖርቱም ድርሻ በፊት 838 ሺህ ቶን የነበረው ሚሊዮን የነበረው አሁን ወደ 2.65 ሚሊዮን ዶላር የማግኘት ተሄዷል ማለት ነው። ይህ ለውጥ እንግዲህ የመጣው በዋናነት በተለይ ከለውጡ ወዲህ ትኩረት ተሰጥቶትና የአመራር አጀንዳ በመሆኑ ይሄ ለውጥ ሊመጣ ችሏል ማለት ነው። ከዚህ ውስጥ ያው ዘርፈ ብዙ የሆኑ ስራዎች ተሰርተዋል። አንደኛው በተለይ ከዝርያ ማሻሻል ጀምሮ የተሰሩ ስራዎች ናቸው። በአዲስ ተከላ የሚተከሉት በአብዛኛው ዝርያቸው ጥሩ ምርት ሊሰጥ የሚችል በሽታ የሚቋቋም በተለይ የአየር ንብረቱንም የሚቋቋም ዝርያዎችን መትከሉና ማስፋፋቱ ስራዎች ተሰርተዋል። ሌላው የሙሉ ፓኬጅ በፊት
ሚኒመም ፓኬጅ ነው የምንጠቀም። አሁን የሙሉ ፓኬጅን ስራ ላይ በመዋልና በዚህ የሙሉ ፓኬጅን አተገባበር በማስፋት የመጣ ለውጥ ነው። ከዚሁ ጋር በተለይ ፓኬጁንም የማሻሻል ስራ ተሰርቷል። በዚህ ላይ ደግሞ ስልጠናዎች በተለይ እስከ አርሶ አደሩ ድረስ ተደራሽ የሚሆን ስልጠናዎች የተሰጡበት ሁኔታ ነው ያለው። ከዚሁ ጋር ተያይዞ የክትትልና ድጋፍ ስራችንን አጠናክረን የመስራቱ ስራዎች ናቸው። ከዚሁ ጋር ሌላው ምንድነው የቴክኖሎጂዎችና የግብአቶችን እነዚህ ዘመናዊ ቴክኖሎጂዎችን ለአርሶ አደሩ ተደራሽ ማድረግ። አሁን የአረጁ ቡናዎችን ለመጎንደል የጎንደላ ማሽን፣ የጉድጓድ መቆፈሪያ ማሽን፣ የመፈልፈያ ማሽን፣ የማድረቂያ ሽቦ እነዚህ የመሳሰሉ እንትኖችን በተለይ ምርቱን በጥራት ጠብቆ ለመስራት እንዲያመች እነዚህን ተደራሽ ከማድረግ አንጻር የተሰሩ ስራዎች ናቸው። ሌላው በክላስተር የማልማት ስራዎች፣ አሁን ቡናን በክላስተር የማልማት ስራ በፊት ማልማቱ ያልተለመደበት አካባቢዎች ሁሉ አሁን የማልማት ስራዎች እየተሰሩ ያለበት ሁኔታ አለ። ሌላው ደግሞ እነዚህ ምርጥ ተሞክሮች አሉ። አሁን አርሶ አደሩ ጋር በጣም ከ17 እስከ 20 እስከ 25 የሚያመርቱ አርሶ አደሮች አሉ ፐር ሄክታር። ይሄንን ወደ ሌሎቹ አርሶ አደሮች የማስፋት ስራዎችን የመስራት ሁኔታ ነው። ሌላ እነዚህ አሁን ውጤታማ የምርምርና የጥናት ግኝቶችን የማስረጽ ስራዎች ተሰርተዋል ማለት ነው። ያው በሀገራችን በተለይ አሁን የኤክስቴንሽን አገልግሎቱንም የማጠናከር ስራ አሁን መደበኛ የኤክስቴንሽን አገልግሎቱ እንዳለ ሆኖ ይሄንን የአርሶ አደር ማሳ ትምህርት ቤት የፋርመር ፊልድ ስኩል ይሄን በፕሮጀክቶች በመታገዝ ለአርሶ አደሩ ራሱ እንደ ተመራማሪ ተመራምሮም ችግሮችን ራሱ ለይቶ መፍትሄ የሚሰጥበትን ራሱን የማስቻል ስራዎች እየተሰሩ ያለበት ሁኔታ ነው ማለት ነው። እሺ እንግዲህ እነዚህ ሁሉ እንመጣለን። አቶ ፈቃደ ይቅርታ፣ በለውጡ የተሰሩ ስራዎች እነዚህ አንድ በአንድ እየቆጠርን ምን አይነት ለውጦችን አምጥቷል የሚለውንም መለስ ብለን እናያለን፣ እንመለሳለን። አቶ ተስፋዬ ወደ እርስዎ ልምጣ። እንግዲህ የዘርፉ ተዋናይ እንደመሆኑ ባለፉት አመታት በዘርፉ በተሰሩ ስራዎች ምን አይነት ውጤቶች መጥተዋል ይላሉ? እንግዲህ ቡና አገራችን አየር መሬቱ ሁኔታ አግሮ ኢኮሎጂው በጣም ለቡና ተስማሚ ነው። ኢትዮጵያ ብዙ የቡና ዝርያዎችም አላት። ጄኔቲክ ሀብቷ ብዙ ነው። ያንን ሪሶርስ በትክክል ሳትጠቀም ቆይታለች። ይህን ሁሉ እንግዲህ በመጠቀም መጀመር ሲጀመር ለውጦችን እያየን ነው። አንደኛ የቡና በተሻሻሉ የቡና ዝርያዎችን እየተተከለ የመሬቱ ስፋት እየጨመረ መጥቷል። የሚመረተው ምርትም በየአመቱ በተለይ ከ4-5 አመት ወዲህ በየአመቱ እየጨመረ የሚገኘው ምርትም እየጨመረ መጥቷል። ወደ ውጭ የሚላከው ቡናም ዛኑ ያይል እየጨመረ መጥቷል። በተግባር አሁን ባናችን እያየን ለውጥ ነውና ይሄም ከምን የተነሳ ነው? ትኩረት ተሰጥቶበት ቡናውን የማስፋቱ ስራ ኤክስቴንሽኑን የማስፋቱ ስራ በመንግስት በኩልም የተጠናከረ ቅንጅት ተደርጎ የተሰራ ስራ በመሆኑ በምርቱም እድገት አሳይቷል። በመሬት ስፋቱም እድገት አሳይቷል። በውጪ በሚላከውና በሚገኘው ገቢም በየአመቱ ለውጥ ያሳየ ይህንን በተግባር ያየንበት። አመሰግናለሁ አቶ ተስፋዬ። እንመለሳለን። አሁን ደግሞ ወደ አዋሳ ኢቢሲ ስቱዲዮአችን እንጓዛለን። አቶ ዛሪሁን ቃሚሶ መስመር ላይ ይገኛሉ። አቶ ዛሪሁን እንግዲህ አዋሳ አካባቢ እዛው የኢትዮጵያ ብሔራዊ ቡና ማህበር ምክትል ፕሬዚዳንትም ነው። ሲዳማ ክልል ቡና አቅራቢና ላኪዎች ማህበርም ፕሬዚዳንት ነው። እዛው አካባቢ በቡና ምርታማነት ላይም እየተሳተፉ ያሉ እንደመሆኑ እንዴት ነበረ ከዚህ በፊት የነበረው ጉዞ? አሁን ደግሞ በእነዚህ በለውጡ አመታት በተለይ በቡናው ዘርፍ ላይ በተሰሩ ማሻሻያዎች ምን አይነት ለውጥ መጥቷል? እዛው አዋሳ አካባቢ በሲዳማ ክልል በብዛት ደግሞ ቡና የሚመረትበትም ክልል በመሆኑ እንዴት ይታዘባሉ? አመሰግናለሁ። ይሄን እድል ስላገኘው በዳጉ ቀርቤ የቡና ላይ የተገኙ
ከለውጡ በኋላ የተገኙ ውጤቶችን ለመግለጽ እና ቀጣይ መደረግ ያለባቸውን ነገሮች ለመግለጽ እድሉ ስለተሰጠኝ በዋናነት ለውጡ እንዴት መጣ ነው። ለውጡ የቡና ላይ እንግዲህ አገራችን ላይ ሁለንተናዊ ለውጥ ሊፈጥር የሚችል አስተሳሰብ እንዲመጣ ያው ብዙ የሪፎርም ሀሳቦች መጥተዋል። ቡናን በተመለከተ ግን ቡና የቆዩ ስብራቶች ነው የነበሩበት። የዚህ ቅድም አቶ ክፍሌ የሚያነሳቸው አቶ ፈቃደ ያነሳቸው ነገሮች ላይ ከለውጡ ወዲህ የተሰሩ ነገሮች ናቸው። ከለውጡ ወዲህ የተሰሩ ነገሮች እሳቸው ያነሱትን ለመድገም ብዙ አልፈልግም። ለምንድን ነው የማልፈልገው? በተጨባጭ እየታዩ ያሉ ነገሮች ስለሆኑ ማለት ነው። ቡና እንግዲህ ከዛ በፊት ምን ስለነበረ ነው ለውጥ የመጣው? ከለውጡ በፊት የነበሩ ስብራቶች ምን ነበሩ የሚለውን ነገር ትንሽ ልግለጽና ከዛ በኋላ ለውጡ ያመጣቸውንም ትሩፋቶች ቀጣይ ነገሮችንም ለመግለጽ ሞክራለሁ። በዋናነት የቡና እንግዲህ ትኩረት ተነፍጎት የነበረ በተለይ እንግዲህ በኢህአዴግ የስርዓት ላይ በነበረው አሰራር ቀደም ሲል ቡናና ሻይ ሚኒስቴር የነበረው ፈርሶ ቡና በአንድ መምሪያ ስር በሰብል ስር እንዲሆን አንድ ሰብል እንዲታይ የተደረገበት ሁኔታ ለቡና ቅድም የተባሉ አቶ ፈቃደ ያነሳቸው ትኩረቶች እንዳይሰጡት ትኩረት እንዲነፈግ ያደረገ ነው። በዛ ምክንያት ከፍተኛ ስብራት ነው በቡና የደረሰው። አገርም አርሶ አደርም ማግኘት የሚገባቸውን ነገሮች ሳያገኙ የቆዩበት ሁኔታ ነው የነበረው። ይህ ሁኔታ እንዲቀየር የቡና አቅራቢው፣ የቡና ላኪው እና አርሶ አደር የተቀናጀ ጥያቄ የፖሊሲ ጥያቄዎችን በማቅረብ በተለይ በደቡብ ኢትዮጵያ ቡና አቅራቢዎችና አዘጋጆች ማህበር በነበርን ጊዜ ኦሮሚያንም ሌላውንም በማስተባበር ጥያቄዎች ለመንግስት እንዲቀርቡ በማድረግ መንግስትም የዚህን ችግር እንዲሰማ እንግዲህ ይሄ ማለት ከለውጡ በፊት የነበረ ነው። በ2008 2009 የነበሩ ሀሳቦች ናቸው። የፖሊሲ ጥናት ተደርጎላቸው ለፓርላማ ቀርቦ የሪፎርም ያስፈልገዋል ተብሎ ሰኔ 2009 ሰኔ 30 ፓርላማ የለውጥ ሀሳቦችን አጽድቆ ከዛ በኋላ እንደምታውቁት በ2010 ለውጡ ከመጣ በኋላ ከአዋጅ በኋላ ደንብ መዘጋጀት ነበረበት። ያንን ደንብ ሚኒስትሮች ምክር ቤት በ2012 ጥቅምት ላይ በክቡር ጠቅላይ ሚኒስትር ሰብሳቢነት ሀሳቡን ተቀብለው ወደ ትግበራ እንዲገባ ተደርጓል። በዛ በለውጡ ሀሳቦች ላይ በርካታ ነገሮች ናቸው ያሉት። ቡና በምርምር በምርታማነት በግብይት ያሉትን እዛ ውስጥ ያሉትን ችግሮች ለይቶ ሰርቶ ውጤታማ ለማድረግ የሚያስችል ደንብ ነው የወጣው። አዋጁም ያንን መነሻ ያደረገ ነው። ከዛ ደንብ ላይ በትክክል በመሰራቱና ቡናም ከመምሪያ ከግብርና ቢሮ ውስጥ በአንድ መምሪያ ስር እንደ አንድ ሰብል ከመታየት አልፎ ባለቤት ኖሮለት ቡናና ሻይ ባለስልጣን ተቋቁሞ በቡናና ሻይ ባለስልጣን ስር ያሉት እነዚህ ቅድም የተጠቀሱ ነገሮች ክትትል እየተደረገ የግብይት ስርዓቱ ተቀይሯል። የምርታማነቱ እንዲያድግ ከፍተኛ ስራ እየተሰራ ነው ያለው። በተለይ በግሪን ሌጋሲ ሲሰራ የነበረውና ሲተከሉ ከነበሩት ዛፎች ቡና እንደሚታወቀው ዛፍ ነው። እንደ ዛፍ ታይቶ እንደ ፍራፍሬ ዛፎች ይተከላሉ። ቡናም እንዳንዱ በሆነ ከ9 ቢሊዮን ችግኝ በላይ ተተክሎ ምርታማነቱ በከፍተኛ ደረጃ እንዲያድግ ተደርጓል። የግብይት ስርዓቱ በአንድ መስኮት የነበረው በኢትዮጵያ ምርት ገበያ ብቻ ይካሄድ የነበረው አስገዳጅ የግብይት ስርዓት አማራጭ የገበያ ስርዓቶች ተፈጥሮላቸው የትስስር ገበያ አቅራቢው ከማሳው ቡና የሚልክበት አርሶ አደሩ ከ2 ሄክታር በላይ ቡና የሚያመርተውን ቡና ሊልክ የሚችልበት እድሎች ወደ ውጭ ሀገር ሊልኩ የሚችሉበት እድሎች እነኚህ ሙሉ በምርታማነትና በጥራቱ ላይ ከፍተኛ አስተዋጽኦ ያደረጉ ናቸው። እነዚህን ይዞ ጥሩ ስራዎች
እየተሰሩ ነው ያሉት። በዛ መንፈስ አርሶ አደሩን በመነቃቃት የቡና ማሳዎችን በማስፋት ላይ ይገኛል። እንግዲህ በኋላ እድሉ ከተገኘና መናገር የሚቻል ከሆነ ምንድናቸው ያሉ ችግሮች፣ ቀሪ መሰራት ያለባቸው ያሉ ነገሮች ምንድናቸው የሚለውን በኋላ መግለጽ ይችላለሁ። አቶ ፈቃዱ ባነሳቸው በለውጡ የተገኙ ነገሮች የለውጡ ትሩፋቶች ናቸው አቶ ፈቃዱ የዘረዘራቸው ማለት ነው። ስለዚህ በዚሁ እስማማለሁ። እናመሰግናለን። እንግዲህ አቶ ዘሪሁን እንመለሳለን። ሰፊ ውይይት ስለምናደርግ ችግሮቹን፣ ቀጣይ ተስፋዎቹ ምንድናቸው የሚለውን እናወራለን። አሁን ወደ ጅማ ስቱዲዮአችን እንሄዳለን። አቶ ሙስጠፋ መሐመድ መስመራችን ላይ ይገኛሉ። ሙስጠፋ መሐመድ እዛው ኦሮሚያ ክልል ጅማ ዞን አካባቢ የቡና አምራች ናቸው። ረጅም ዓመት በቡና ምርት ላይ የተሳተፉ አርሶ አደር ናቸውና እንግዲህ አቶ ሙስጠፋ እዛው አካባቢ በምርት በነበሩ ሰዓት ከ7 ዓመትም በላይ ልምድ እንዳለው ተሰምቻለሁና እንዴት ነበረ? አሁን ላይም ደግሞ አምራችም ሆኖ በገበያውም ተሳትፎ አለዎትና እንዴት ይገልጻሉ ዛሬ ላይ ያለውንም ለውጥ? እሺ፣ አመሰግናለሁ እድሉ ስለተሰጠኝ። ቡና አመረትን እንጂ አልተጠቀምነበትም ነበረ ቀደም ሲል። እንደገና ደግሞ እኔ ብቻ ሳይሆን በአጠቃላይ ገበሬ ራሱ ታሞ መታከሚያ አጥቶ የሞተበትን በሽታው እንኳን ሳይረዳ የሚቀበርበት ሰዓት ነው የነበረው። በፊት ልጅ ወልዶ ማስተማር የማይችልበት ሰዓት ነው የነበረው። ከዚህ አሁን ከለውጡ ወዲህ ከተደረገው አንጻር ምንም የማይገናኝ ነው። ከለውጡ ወዲህ ቡናውን አምርቶ እስከ መጨረሻ ገበያ ላይ መድረስ ችለዋል። ይህንን በዶላር ነው የሚሸጠው። በፊት ዶላር ቀርቶ ብርም ራሱ 1/4ኛውን አያገኝም፣ 1/10ኛውን አያገኝም ነበረ ሽያጩ ላይ ማለት ነው። አካባቢ ላይ ሲሸጥ ወዴትም መንቀሳቀስ የማይችልበት ሰዓት ነበረ። አሁን ትልቅ ለውጥ፣ ትልቅ ልዩነት ነው ያለው። ትልቅ በቡና የተነሳ ትልቅ ንብረት ማፍራት የሚቻልበት ሰዓት ላይ ደርሰናል። የድሮና የአሁኑ ምንም ግንኙነት እና መቀራረብም የለውም። እናመሰግናለን አቶ ሙስጠፋ። እንግዲህ ውይይታችንን እንቀጥላለን። መስመር ላይ ቆዩን። አሁን ደግሞ በስልክ መስመራችን ተመልካች አለ እየተባልኩ ነው። እስቲ ተመልካቻችን ማን ልበል? ከየት ነው የደወሉልን? ከስልክ መስመራችን ተመልካች ስለወጣ ውይይታችንን እንቀጥላለን። እዚሁ ስቱዲዮ እንምጣ። እንግዲህ ከለውጡ በፊት የነበሩ ነገሮችን ከሐዋሳ ስቱዲዮም ከጅማ ስቱዲዮም አምራችም የዚሁ የዘርፉ ተዋናይም አንስተዋል። እዚሁ ስቱዲዮም ሲነሳ የነበረ ነገር ነው። በእርግጥ እነዚህ ለውጦች እንዲመጡ መነሻው የአዋጅ መሻሻልም እንዳብነት ይነሳልና ይሄ አዋጅ ለቡናው ዘርፍ ምን አይነት ለውጦችን፣ አዳዲስ ነገሮችን፣ በፊት የተከለከሉ የተባሉ ነገሮችን አመጣ? አቶ ፈቃዱ ከርስ ልጀምር። እሺ፣ በጣም አመሰግናለሁ። በተለይ ይሄን አቶ ዘሪሁን ገልጾታል። በፊት ከለውጡ በፊት ቡና የሚቆጠረው እንደ አንድ ሰብል በግብርና ስር ሆኖ ትኩረት ያልተሰጠው ነበር። በዚህ አመታት ውስጥ እንደ ቡና ትልቅ ኪሳራ ነበር። ምክንያቱም የቡና ማሳዎች ወደ ማርጀት ተለውጠዋል። ምርትና ምርታማነት የማይሰጡበት ደረጃ ነበር የደረሰው። ይሄው ችግሮቹ ቀርበው በአዋጅ ጸደቀ። የዚህ የኢትዮጵያ ቡናና ሻይ ባለስልጣን ተቋቋመ። ከዛም በኋላ የጀመሩ ስራዎች ከጊዜ ወደ ጊዜ ጥሩ መሻሻሎችን አምጥተዋል ማለት ነው። በተለይ አሁን ላይ ደግሞ ያሉ እንትኖች በፊትም ለውጦች አሉ ከምንላቸው የተሻሉ ነገሮች በአጭር ጊዜ ውስጥ ካስቀመጥናቸው ስትራቴጂ ራሱ አልፈን እየሄድንበት ያለበት ሁኔታ ይታያል ማለት ነው። ይሄንን በተለይ በዋናነት ሲሰራ አሁን በስትራቴጂዎቻችን በጣም ያው ትኩረት የሰጠንባቸው በዋናነት
ቡና በስፋት ከዚህ በፊት የለማበት አካባቢ ምርታማነትን የማሳደግ ስራዎች ኢንቴንሲቭ ፋርሚንግ በቃ ጥሩ እንክብካቤ ጥሩ ንጥረ ነገር እንትን ብሎ ምርታማነቱን የሚሻሻልበት። ሌላው ደግሞ እነዚህ ያረጁ ቡናዎች አሉ። ከለውጡ በፊት የኢትዮጵያ ቡና በአብዛኛው ያረጀ ነው፣ 80% በላይ ያረጀ ነው። ከዛን ወዲህ በየአመቱ በተደረጉ እንትኖች ወደ 862,000 ሄክታር የማደስ ስራ ተሰርቷል ማለት ነው። አሁንም እነዚህን የማደሱ ስራም አጠናክረን የምንሄድበት አዲስም ዝርያ የማስፋት ስራዎች የሚካሄዱበት ነው ማለት ነው። የማደሱ ስራ የሚሰራው አንድ በጉንደላ ነው፣ ሌላው ደግሞ በነቅሎ ተከላ ነው እና እነዚህ አሁን ሰፊ ስራዎች ተሰርተዋል። እነዚህ ወደ ምርት ሲገቡ ነው ይህንን ለውጡንም ራሱ ማምጣት የተቻለበት ምክንያት። ሌላው ግሪን ሌጋሲ ነው። የአረንጓዴ አሻራ አቶ ፈቃደ እርሶ ጋር ያዙልኝና ተመልካች ስላለ ተመልሰን ውይይታችንን እንቀጥላለን። ተመልካቻችን ከየት ነው የደወሉት? ማን ልበሎት? አመሰግናለሁ እድሉ ስለተሰጠኝ። ማን ልበል? አስራ አለቃ ምትኩ ከዚሁ ከአዲስ አበባ። እሺ አስራ አለቃ እንኳን ደህና መጡ። እስቲ ጥያቄና ስቴቱን ይቀጥሉ። እንኳን ደህና ቆያችሁ። እሺ እንግዲህ አረንጓዴ ወርቅ ብለናል። ግሪን ሌጋሲ እያስረዱን ነው የገባሁትና እንግዲህ ቡናችን የኢኮኖሚ ዋንጫ ተብሎ የተዘፈነለት ትዝ ይለኛል። እንግዲህ የኢኮኖሚ ዋንጫ ቡና አሁን ደግሞ ወርቅ ስንል ወርቅ እንግዲህ ይታወቃልና ከነስሙ እንግዲህ አስባለሁ የኮፊ ከፋ የቡና መገኛ ብለን እንደ ብራንዲንግ እኔ ሁልጊዜም የምታገለው እንደ ማህበራዊ ዜጋ ጋዜጠኝነትም ብራንዲንግ አንጻር ነው። እንግዲህ ከዋጋ አንጻር እንደምታዩት እየጨመረበት ሄደ ብቻ ሳይሆን ተቀባይነቱ ቡናው ብቻ ሳይሆን አንዳንድ ፓናል ዲስከሽንም ስንገኝ ሴሬሞኒያችን የቡናው ሴሬሞኒ ራሱ ዋሽንግተን ላይ ሰሞኑን አሸናፊ ሆነናል። እንግዲህ እዛ በተደረገው የቡና ሴሬሞኒ ሲኒው፣ ዕጣኑ ኦባማ ድሮ ሲጎበኙ ሲኒዋን ጠጥተው ሲመጡ እንዴት ብራንዲንግ እንደነበር እናስታውሳለን። እና እንደተባለው እንግዲህ አቅርቦት በበዛ ቁጥር ዋጋም ሊቀንስ ይችላል ብዬ አስባለሁ። እና አሁን አገር ውስጥም እየጨመረበት ያለው ሁለተኛ ደግሞ ቡሄውን የሚለው ይሄ ኢኮኖሚካሊ አሽጎ ዝም ብሎ ቡናውን ሮ አድርጎ ከመላክ ይልቅ ሌሎቹ የሚጠቀሙበት እኛን ቡና ወስደው ፕሮሰስ አድርገው አሽጎ ኢንዱስትሪ ላይ ፓክ አድርገው እንዲጠቀሙና ብራንድ እንዲያደርጉ እንሰማለን። እንደ ኢትዮጵያ የሚለው ከፋ የሚለው ቡና አረቢካ ከሚለው ቡና ጋር ኮምፒት አድርጎ ብራንዲንግን ከመሻሻል ምንድነው ኢኮኖሚካል ፋክት እንዲኖረው ስቴት ጨምሮ መስራቱ የቀረ ይመስለኛል። አገር ውስጥ ደግሞ የምንመጣው ምርት ደግሞ ዋጋ ለመቀነስ ከተጠቃሚ አንጻር እንግዲህ ብዙ 80-70% የቡና ተጠቃሚ ገጠር አርሶ አደሩም ገበሬውም ይሆን አውቃለሁና እንዴት ነው ማበረታታት የሚደረገው አምራቹ ተጠቃሚ እንዲሆንበት? ከዚህ በፊት አልተጠቀምንም ሲሉ እንሰማለን። እኛ እናመርታለን ተጠቃሚ አይደለም የሚለው ከመሀል ደግሞ ደላላው ማስወገድ ግድ ነውና በአሶሲዬሽን ቡናውን በመረከብ ኤክስፖርት በማድረግ ቫልዩ አድ በማድረግ ተጠቃሚ ከማድረግ ከመንግስት ከማህበረሰብ ከኢንዱስትሪው አንጻር ምን ይጠበቃል? ወርቅነቱ የሚጠብቀው ስናከብረው ነውና ይሄን ወርቃችንን እንዴት አድርገን ልንጠቀምበት ይገባል የሚለውን ባለሙያዎች ሀሳብ እንዲሰጡበት ነው። አመሰግናለሁ። በጣም እናመሰግናለን አስራ አለቃ። እንግዲህ እስከ መጨረሻው ተከታትሎ ምላሽም ያገኛሉ ብዬ አስባለሁ። ለሰጡን ገንቢ አስተያየት እጅግ አድርገን እናመሰግናለን። ውይይታችንን እንቀጥላለን። እንግዲህ አንስተዋል ከለውጦቹ አንዱ ማሻሻያ ማዘመን ብለዋል። ከዛ ማሻሻልን ማዘመን ብለዋል። ከዛ ባሻገር ደግሞ ይሄ አረንጓዴው አሻራ ግሪን ሌጋሲው ጋር ነበርን። ከዛ ቀደም እነዚህ ነገሮች አሁን ለውጦች ማሻሻያዎች መደረጋቸው ምን አይነት ለውጦችን አምጥተዋል የሚለውን እንቀጥላለን ውይይታችን። እሺ፣ አመሰግናለሁ። ቅድም አንዱን ፓርት ነው በተለይ ቡና የተስፋፋባቸው አካባቢዎች የሰራናቸው ስራዎች ናቸው። ባልተስፋፋባቸውም አካባቢዎች በተለይ ተከላን በሰፊው ብዙ እምቅ አቅም አለን። እምቅ አቅማችንን ከመጠቀም አንጻር ሰፊ ስራ እየተሰራ ነው። ኢቭን እነዚሁ ቡና በሰፊው ለምቷል የምንለው ለምሳሌ በኦሮሚያ፣ ደቡብ ምዕራብ ኢትዮጵያ፣ ሲዳማ አካባቢም ቢሆን ፖኬት ኤሪያዎች አሉ። እዛ የማስፋት ስራዎች አሉ። ሌላ ደግሞ በተለይ አማራ፣ ቤኒሻንጉል በሰፊው የምናለማበት አሁን አማራን ብንወስድ ከኦሮሚያ የማያንስ እምቅ አቅም አለ እና እነዚህን እምቅ አቅሞቻችን ከመጠቀም አንጻር ሰፊ የተከላ ስራዎች ተተክለዋል። እስካሁን በለውጡ ራሱ ወደ 9 ቢሊዮን የሚሆን ችግኝ ተተክሏል ማለት ነው። ለዚሁ አንዱ አስተዋጽኦ ያደረገው የአረንጓዴ አሻራ ፕሮግራም ነው። የአረንጓዴ አሻራ ፕሮግራም ለቡናው ትልቅ አስተዋጽኦ አድርጓል። ቡናውም ለአረንጓዴ አሻራው ትልቅ አስተዋጽኦ ያደረገው ነው። ምክንያቱም ሁለቱም ቢሆን ያው በፊትም አብረው የኖሩ ተመጋጋቢ የሆኑ እንትኖች ናቸው።
ቡናም ደግሞ የሀገራችን ቡና ጥላ አፍቃሪ ነው፣ ከዛፍ ጋር የሚኖር ነው። ስለዚህ ከዛም አንጻር በፊት በሚሊዮኖች የሚቆጠሩ ችግኞች የምንተክልበት አሁን በቢሊዮን የሚቆጠር ለምሳሌ ባለፈው ራሱ 2.6 ቢሊዮን በላይ ችግኝ ተተክሏል ማለት ነው። እና ይሄ በመሆኑ በተለይ የአረንጓዴው አሻራ ለቡናው መልማት ራሱ ትልቅ አስተዋጽኦ ማበርከቱን ለመግለጽ ነው። እሺ እናመሰግናለን። እንግዲህ አሁን ተመልካቻችን ያነሱት አንድ ሀሳብ አለ። በእርግጥ ወደ ተጠቃሚነት እየመጣን ነው። በዓለም አቀፍ ደረጃም ኢትዮጵያም ደግሞ ስሟን በፊትም የኮፊ አረቢካ መገኛ መሆኗም ይታወቃል እና ከስም በዘለለ አሁን ላይ ያለውን ተቀባይነት አጽንቶ ለማስቀጠል እና የራስን የሆነ ብራንድ ይዞ ከየአካባቢው የሚወጡ ቡናዎች እንዲሄዱ በዓለም አቀፍ ገበያ ተወዳዳሪነታቸው እንዲጨምር ምንድን ነው እየተሰራ ያለው በማህበርም በኩል እያሉ ስለሆነ እስቲ ከአቶ ተስፋዬ ልነሳ። በጣም አመሰግናለሁ። ይሄ መሰረታዊ ጥያቄ ነው። እንግዲህ የኢትዮጵያ ብሔራዊ ቡና ማህበር የኢትዮጵያ ቡናን ለማዘመን ከመንግስት ጎን ሆኖ እየሰራ ይገኛል። ያንን ከታች ጀምሮ ነው አርሶ አደሩን ካፓሲቲውን በማጠናከር አቅራቢውን ካፓሲቲውን በማጠናከር በማሰልጠን እየሄደበት ነው። 2-3 አመቱ ነው ከተደራጀ። 2 አመት በተከታታይ በየታች ወርዶ ከታች ያለውን የአቅራቢውን ካፓሲቲ የአርሶ አደሩንም ካፓሲቲ የአምራቹንም ካፓሲቲ ሲያጠናክር ቆይተዋል ማለት ነው። የኢትዮጵያ ቡና ብራንድን በተመለከተ በጣም የሚገርም ነው። ኢትዮጵያ ቡና ብራንድ ድሮ የኢትዮጵያ ቡና ብራንድ ብለን የሀረር ቡና፣ የሲዳማ ቡና፣ የይርጋ ጨፌ ቡና ብለን ወደ የሊሙ ቡና ብለን እንናገራለን። ያ ብራንድ ግን በሁሉም በዓለም አቀፍ የብራንድ መዝገብ ላይ የተመዘገበ የለም። ያ ስላልተመዘገበ እኛ እንደ ብሔራዊ ቡና ማህበር ይህንን ችግር ለይተ ነው በአሁኑ ጊዜ በዓለም አቀፍ የቡና ብራንድ መስመር ለማስገባት የሲዳማ ቡናን ከአዋሳ ዩኒቨርሲቲ ጋር ሆነን የመጨረሻውን ምዕራፍ የቡክ ኦፍ ስፔሲፊኬሽን የሚሉት አለ። ለዛ ቡና የሚያስፈልገው ያንን እየተሰራና በቅርብ ጊዜ እንደሚጠናቀቅ ዩኒቨርሲቲው እየሰራና ለእኛም እያቀረበ ይገኛል። በሌሎችም የሀረርም የይርጋ ጨፌን የነቀምት ቡናንም በዚሁ መስመር ለመሄድና የቡክ ኦፍ ስፔሲፊኬሽኑን ስራ ለማካሄድ በአሁኑ ጊዜ ማህበሩ ዝግጅት ላይ ነው ያለው። እንግዲህ ቡና ብራንድ ተብሎ ሲመዘገብ አንደኛ ስሙ አለ፣ ሁለተኛ ትሬድ ማርክ የሚሉት አለ፣ የኢትዮጵያ አእምሯዊ ንብረት የሚሉት አለ። ከትሬድ ማርኩ ጀምሮ ደግሞ ያለው የንግድ ምልክት ማለት ትሬድ ማርኩ የንግድ ምልክት ነው። ከዛ ጀምሮ ቡክ ኦፍ ስፔሲፊኬሽን የሚባል አለ። ይህ አልተጠናቀቀም። የኢትዮጵያ ቡና የቡክ ኦፍ ስፔሲፊኬሽን የተባለው አልተጠናቀቀምና ያ ተጠናቆ በዓለም አቀፍ ኢትዮጵያ ዓለም አቀፍ ኢንተሌክቹዋል ፕሮፐርቲ ራይት እንዲመዘገብ ማህበሩ ይህንን እቅዱን ይዞ እየሰራ ይገኛል። አምስቱ የኢትዮጵያ ቡና ብራንዶች 3ቱ ናቸው የንግድ ምልክት ያላቸው። የንግድ የሀረር የሲዳማና የይርጋ ጨፌ የሌሎቹ የላቸው። ብራንድ ተብሎ ስም ተይዞበት ነው የነበረ እንጂ አልነበረውም። ይሄንን ክፍተት ወዲያውኑ ለማሟላት እሱ ብቻ ማደል 5ቱ ብቻ ማደል ሌሎቹም የብራንድ ጥያቄ ያላቸው ከታች የጉጂ ቡና ብራንድ ፈልጋለሁ ይላል፣ የአርሲ ቡና ይፈልጋለሁ ይላል፣ ሁሉም የጅማ ቡና ይፈልጋለሁ ይላል እና ያንንም ለማካተት ወደዛ ስራ ለመግባት በአሁኑ ጊዜ ኢትዮጵያ ብሔራዊ ቡና ማህበርና ኢትዮጵያ ኢንተሌክቹዋል ፕሮፐርቲ ራይት ሜሞራንደም ኦፍ አንደርስታንዲንግ ተፈራርመን ወደ ስራ የገባንበት አቅጣጫ ነው ያለው። እናመሰግናለን። አቶ ፈቃደ ወደ እርስዎ እመጣለሁ። እንግዲህ እንደ ማህበር ይሄን ያህል ከተሰራ ኢትዮጵያ የራሷን ቡና በተለያየ አካባቢ የሚመረቱ በራሱ ብራንድና በራሱ ንግድ ምልክት ለዓለም አቀፍ ገበያ ሲቀርብ ከዚህ የበለጠ ኢኮኖሚካሊ ተጠቃሚነትን ያመጣል ብዬ አስባለሁ እና እንደ ቡናና ሻይ ባለስልጣን እዚህ አካባቢ እየተሰሩ ያሉ ነገሮችን ቢመልሱልን። በተለይ ያው የሀገራችን ቡና በጣም የተለያዩ ባህሪዎች አሉት። በዓለም ተወዳጅ የሆኑ ልዩ ጣዕም የሆነ እንትን አለው። ሌላው የኢትዮጵያ ቡና ኦርጋኒክ የሆነ ቡና ነው የሚመረተው። በአብዛኛው በተፈጥሮ ማዳበሪያ ነው። በተለይ አሁን በአርሶ አደሩ ኦልሞስት ከ95% በላይ በተፈጥሮ ማዳበሪያ የሚመረት እንትን ነው።
ኦልሞስት የተወሰነች ኮሜርሻል ፋርሚንግ ላይ ነው አርቲፊሻል ፈርቲላይዘር ራሱ የመጠቀም እንትን ያለውና ይሄንን በተለይ ብራንዱን የማስጠበቅ ትሬሲቢሊቲውን የማስጠበቅ ስራዎች ሲሰሩ እነዚህን ሰርቲፋይ ማድረግ ነው። ስለዚህ ተጨማሪ ዋጋ የሚያገኝበት እንትን ስለሆነ በዚህ ላይ እነዚህን ከማስጠበቅ አንጻር የኢትዮጵያ ቡናና ሻይ ከማህበራቱ ጋር በመሆን አብሮ እየሰራ ያለበት ሁኔታ ነው ያለው ማለት ነው። እሺ እንግዲህ እንቀጥላለን ውይይታችንን እዚሁ ዘርፍ ላይ የመጡ ለውጦችን በሚመለከት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕዝብ ተወካዮች ምክር ቤት በተለይም በግብርናው ዘርፍ ከሪፎርሙ ወዲህ ወይም ከማሻሻያዎች ወዲህ የመጡ ለውጦች ምንድን ናቸው በሚል በተለይም በቡናው ዘርፍ ያወሩትን ንግግር ተከታትለን እንመለሳለን። ውይይታችንን እንቀጥላለን። አሁንም አብሮነታቸው አይለየን። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረትነው። ኤክስፖርት ያደረግነው $700,000 ገደማ ነው። የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። ኢትዮጵያ ውስጥ ያለው የቡና ፍጆታ የሰው ቁጥር እያደገ ስለሆነ አልቀነሰም። ታውቃላችሁ በሀገር ውስጥ ከፍተኛ ኮንሰምፕሽን አለ። ያንን ሸፍኖ $2.5 ቢሊዮን ኤክስፖርት አድርገናል። $700,000 እና $2.5 ቢሊዮን መካከል ያለ ልዩነት ለመገንዘብ ማንም ሰው የሚቸገር አይመስለኝም። ግብርና ላይ ያመጣነው ውጤትና እመርታ ግብርና መር ካልንበት ዘመን ጋር ሊወዳደር የሚችል አይደለም። እንግዲህ በቡናው ዘርፍ የመጡ ለውጦችን እንደዚህ በአጽንኦት አስተላልፈዋል መልእክታቸውን ያኔ ጠቅላይ ሚኒስትር ዶክተር አብይ አህመድ። ውይይታችንን እንቀጥላለን። አሁንም ደግሞ ለውጥ ቢመጣም ቀጣይ የቤት ስራዎች ይቀራሉ። የበለጠ ኢትዮጵያ ማምረት የሚገባትን ለዓለም አቀፍ ገበያ ማድረስ የሚገባትን ያህል ተስፋ የሰጠና ቀጣይም የቤት ስራ እንዳለ ያሳየ እንደሆነም አንስተዋልና ውይይታችንን እንቀጥላለን። ወደ አዋሳ ስቱዲዮአችን እንሄዳለን። አቶ ዘሪሁን እንግዲህ እያዳመጡኝ ነው ብዬ አስባለሁኝ። ቅድምም ሲነካኩት ነበረ ይሄን ያህል ለውጥ መታየቱ ተስፋ ነው እንጂ በሙሉ ችግሮቻችንን መሻገር አልቻልንም የሚል ሀሳብም ሲያነሱ ነበርና በተለይ በቡናው ዘርፍ ላይ ኢትዮጵያ ያላትን ያህል አቅም አምርታ ለገበያ ማቅርባ ተጠቃሚ እንዳትሆን ምናልባትም እስካሁን ያገዷት ምክንያቶች እንደ ችግር የሚነሱ ጉዳዮችን እንዴት ይገልጻሉ? በድጋሚ እድል ስለተሰጠኝ በጣም አመሰግናለሁ። ከጠቅላይ ሚኒስትሩ አሁን ባለፈው ካደረጉት ንግግርና አሁን ለማስታወሻ ካቀረባችሁት እንነሳና 2011 ይሄ ሪፎርም በደንብ ሲጸድቅለት ከሁሉም ዘርፍ ከቡና ሴክተር ላይ ያሉትን ነጋዴውን፣ ላኪውን፣ አርሶ አደሩን፣ የመንግስት ኃላፊዎችን ሰብስበው ነበርና ምንድነው ያለው ችግር ምን እናግዛችሁ ብለው ያው ደንብ ከመጽደቁ በፊት ችግሮች ነበር የቀረቡትና ቀርበው እነዚህን ችግሮች ላይ መፍትሄው ይሄን የአዋጁን ተወካዮች ምክር ቤት አጽድቋል። ደንቡ በእርሶ ፊት ነው ያለውና ደንብ ጸድቆ ወደ ተግባር ከገባን የድርሻችንን እኛም አርሶ አደሩም መንግስትም የሚወጣበት ስርዓት ስለሚፈጠር ቶሎ ወደ ለውጥ እንመጣለን ብለን አቀረብን። ይሄን ደንብ ካጸደቅኩ ምንድነው ማገኘው? አገር ምን ታገኛለች? ከውጭ ገበያ አንጻር አሁን ያሉትን ነው ያሉትና $1 ቢሊዮን እንኳን የማያመጣ ቡናን ስም ይዘን እስከ መቼ ነው የምንቆየው? ምን ለውጥ ሊመጣ ይችላል ብለው ሲሉ እኔም እድል አግኝቼ ነበርና ምንድነው ያልኩት ያኔ በቡና ውስጥ ከፍተኛ የሆነ እንግዲህ አርሶ አደር ልጅ ነኝ። ቡና አርሶ አደር ልጅ ሆኜ ቡናን ኮትኩቼ በቡና ነው የተማርኩት። ከዛ በኋላም ቡና ወደ መነገድ ገብቻለሁ። ወደ ትልቅ ፋርም ቡና ውስጥ ገብተናል።
ኤክስፖርት እናደርጋለን። አቅራቢዎች ቡናም አቀርባለሁ፣ መፈልፈያዎችም አሉኝና በውስጥ ያሉ ችግሮችን በደንብ ስለማቅ እነዚህ የሪፎርሙ ሀሳቦችም የኛ ስለሆኑ ይሄ ወደ ተግባር ከተገባና መንግስት ቁርጠኛ ሆኖ እነዚህ ወደ ተግባር ሊገቡ የሚችሉበት ሁኔታ ከፈጠረ በሚቀጥሉት አመታት ሰርተን አልኳቸው ለሳቸው። እንግዲህ እናንተ ጋር የተቀረጸ ስላለ በእርሶ ተርም የቡናን ከውጭ የምናገኘውን ዶላር በእርሶ ተርም በ3 እጥፍ እናሳድጋለን ነው ያልኩት። እኔ እንግዲህ እንደ ትንቢት አይነት ነገር ይመስላል የተናገርኩት። በውስጡ ስላለው ከሰራ ምን ለውጥ እንዲመጣ እንደሚችል አውቄ ነው የተናገርኩት። ያ ደግሞ በደንብ እሳቸውም እየተከታተሉ ከምርታማነትም በላይ በገበያ ላይ ያለውንም ነገር በየጊዜው ጉዳዩ ከሚመለከታቸው ጋር እየተከታተሉ በሚሰጡት ድጋፍ እኛም ከታች በምንሰጣቸው ድጋፎች የድርሻችን በመወጣታችን የገበያ ስርዓትን በመሻሻሉ 3 እጥፍ ያድጋል ያልነው ወደ 4 እጥፍ ነው ያደገው በእርሳቸው ተርም። እንግዲህ ከሰራን በቡና ምን ያህል ለውጥ ልናገኝ እንደምንችል ከዚህም በእጥፍ ልናሳድግ የምንችልባቸው እድሎች በእጃችን ነው ያሉት። እነኚህን ለመስራት ሁሉም መተባበር ነው ያለበት። ቅድም ለምሳሌ አድማጭ ተመልካቻችን የጠየቁት ጥያቄ አለ። በብራንድ ቡናችን ለመሸጥ ምን እየተደረገ የተሻለ እንድንጠቀም ምን እየተደረገ ነው ያለው? በብዛት ማምረታችን ብዙ አምርተን ሰፕላዩ ብዙ ሆኖ ችግር ውስጥ እንደው የገበያ ችግር ይገጥመን እንደሆን ምናምን ብሎ ላነሱትም ትንሽ ማብራሪያ ለመስጠት እንዲመች ቡናችን የኛ ተመራጭ ቡና ነው። ኦርጋኒክ ነው። በዓለም ላይ በጣም ተፈላጊ ነው። አንዱ ያልሰራ ነው የገበያ ስራ ነው። እጥፍ አሁን ካለነው ከምናመርተው እጥፍ ብናመርትም ገበያውን ከሰራን ገበያው ላይ ተደራሽ መሆን እንችላለን። እንግዲህ በገበያ ተደራሽነት 5ኛ ነው። ሌሎች ከኛ በኋላ ቡናን ያመረቱ እነ ቬትናም ቀድመውናል። ይሄ በትኩረት ከመንግስትና የግሉ ባለሀብት አርሶ አደሩ፣ አምራቹ ተቀናይቶ በመስራታቸው የመጣ ነው። ሌላው የብራንዲንግ ነው። ብራንዲንግን በተመለከተ የኛ የኢትዮጵያ ቡና በብራንድ አይደለም እየተሸጠ ያለው በትሬድ ማርክ ነው። ቡናን በብራንድ ለመሸጥ ቅድም አቶ ተስፋዬ ያነሱት አለ የቡክ ኦፍ ስፔሲፊኬሽን ያስፈልጋል። ይሄ ማለት ምን ማለት ነው? የቡና ባህሪያት ቡና የተመረተበት አካባቢ በውስጡ የያዛቸው ኮንቴንቶቹ በሙሉ ተጠቅሰው እነዚህ ይሄ ቡና ይሄን ያህል ጣዕም ያመጣው በዚህ ደረጃ በጥራት የተመረተው በውስጡ ምንድነው ያለው ቡና ከቡና የሚገኙ ነገሮች ምንድናቸው የሚለውንም ነገር በዚህ በቡክ ኦፍ ስፔሲፊኬሽን እንትን ብሎ ለገበያ ሲቀርብ የተሻለ ዋጋ ነው የሚያስከፍለው። ለዛ የጀመርናቸው ነገሮች አሉ። ለፓይለት ፕሮጀክት ብለን የሲዳማን ብራንድ እየሰራን ነው ያለነው ከሐዋሳ ዩኒቨርሲቲ ጋር ሆነን በዚህ ከዛ ተነስተን የሁሉም ዩኒቨርሲቲዎች ያሉባቸው ክልሎች ላይ ቡና አምራች የሆኑ ክልሎች ያሉባቸው የቡና ብራንዲንጉ የእያንዳንዱ ቡና አይነት በተሻለ ዋጋ ልንሸጥ የምንችልባቸው ሁኔታዎችን ከሲዳማ ቡና ተነስተን ይሄንን ሀሳብ አቶ ተስፋዬም ስላነሱ እንግዲህ ቀጣይ ላይ ከዩኒቨርሲቲዎች ጋር በየአካባቢው ከሚገኙ ተቋማት ጋር ሲሰራ የራሱ ብራንድ እንዲኖረው ይደረጋል የሚል ያው ሀሳቡ አቶ ተስፋዬም ቀድሞ ያነሱት ስለሆነ ወደ ጅማ እንጓዛለን። እርሶ ጋር እንመለሳለን። ከብራንዲንግ ጋር ትንሽ እድል ሰጥቶታለሁ። እሺ ተመልሰን እንመጣለን። አሁን ወደ ጅማ እንሄዳለን። አቶ ሙስጠፋ እርሶ እንግዲህ አምራች ኖትና በዚህ በለውጡ አመታት ደግሞ አምራች ከዚህ በፊት ከገበያው ውጪ የነበረ ነው። እንግዲህ ከለውጡ ወዲህ ደግሞ አምራችም ላኪም መሆን የመቻል እድልን ይዞ መጥቷል። ለውጡ ካመጣቸው ማሻሻያዎች አንዱ ይሄ ነውና እርሶም የዚህ እድል ተጠቃሚ ኖት። እንደ ሀገርም ማየት ከቻሉ ይሄ ምን አይነት አዲስ እይታን ወይንም አዲስ እድልን በቡናው ዘርፍ ለመሰማራት ለሚፈልጉም ለተሰማሩም አምራቾች እድል አምጥቷል ብሎ ይገልጻሉ? እሺ አመሰግናለሁ። ይሄ እድል ትልቅ እድል አምጥቷል ብዬ ነው የማምነው። ካሁን በፊት
እንደነበረው ምርቱም ራሱ ተከላውም ራሱ ቀዝቀዝ ብሎ ነው የሚሄደው። ገበሬ መስራት ስለሚፈልግና መስራት ስለሚወድ ነው እንጂ የሚሰራው በገበያው ተደስቶ እንደገና ኢንካምም አግኝቶ አይደለም፣ ብርም አግኝቶ አይደለም። እና አሁን ደግሞ ተከላውንም እኔ ባለውበት አካባቢም ቢሆን በሜዳ ሁሉ ድረስ ሁሉ ሰው አቅዶ ተከላውንም እያስፋፋ ነው። እንደገና በዚህ ላይ ዛፎችንም አብሮ በሜዳ ላይ እንዲተከል እየተደረገ ነው ያለው እና ይሄ ሲስፋፋ ትንሽ አንዳንድ አልፎ ድጋፍ የሚፈልጉ ገበሬዎች አሉ። እኛውን እንደ ዞናችን ብዙ ፍቃድ ነው የገባው። የተወሰኑ ሰዎች ናቸው ተጠቃሚ የሆኑት። እነዚህ ገባ ማፈላለጉ ላይ ትንሽ ድጋፍ ቢያገኙ ደግሞ የበለጠ ጥሩ እንደሚሆን ነው ማምነው እና ለወደፊት ለቡና አምራች ገበሬዎች ሰፊ እድል አለ። ሰፊ እድሉ ተከፍተዋል እና ቡናውን እያደሰ እየተከለ ወደ ገበያ መቅረብ በጣም ቀላል መንገድ ተፈጥረዋል እና መበርታት ብቻ ነው ብዬ ነው ማምነው። እናመሰግናለን አቶ ሙስጠፋ። እንግዲህ ውይይታችንን እንቀጥላለን። አሁን በስልክ መስመራችን ተመልካች እንዳለ እየተነገረኝ ነው። እስቲ ተመልካቻችን ማን ልበል? ከየት ነው የደወሉልን? ሄሎ፣ ጤና ይስጥልኝ። እድሜ ይስጥልን። ማን ልበሎት? ምንተስኖት ጋዲሳ እባላለሁ። ድምጾትን ትንሽ ከፍ ቢያደርጉ ለመደማመጥ። ምንተስኖት ጋዲሳ እባላለሁ። እሺ፣ ሀሳቦትን ይቀጥሉ አቶ ምንተስኖት። እሺ፣ ያው የምደውለው አማራ ክልል እንጅባራ ዞን ቻግኒ ወረዳ ነው የምደውለው እና አሁን አቶ ፍቃዱ ሲያወሩ የሰማሁት ነገር አለ። እኛ አካባቢ አሁን የወንበራ ቡና የሚባል ቡና እጅግ ዘመናዊ የሆነ ቡና ነው። የሚገርምሽ ይህ ቡና አሁን በዓለም ገበያ አልቀረበም፣ የቀረበውም አይመስለኝም። ለምን እዛው አካባቢ ብሎ ነው የቀረበው። ቡናው በባህሪው ግን ሲቆላ ራሱ የሆነ ቅባትነት አለው። ስለዚህ ይህ ቡና አሁን ለውጡ ከመጣ ማግስት ጀምሮ የቡና ነገር በጣም ከፍ እያለ ነው። በእኛ አካባቢ ራሱ ዋጋ በጣም እየጨመረ ነው ቡናው ማለት ነው። ስለዚህ በፊት ግን ቡና ባለቤት አልነበረውም። ባለቤት አለው፣ ባለቤት አልነበረውም ሳይሆን እውነታን እውነት ነው ብለን መሄድ ያለብን። ለውጡ ከመጣ በኋላ ግን ቡና በጣም ተፈላጊነት እያመጣ ነው። ሁላችንም አሁን በየጓራችን እየተከልን ነው። ቡና እየሸጥንም እየለወጥንም ራሳችንን እየተጠቀምን ነው። አቶ ፍቃዱ ቅድም ነካ አድርገውታል። ለምሳሌ በጫካ ላይ አሉ ቡናዎች ወፋራሽ ይባላሉ፣ በባህል ደረጃ ማለት ነው። እነኛ ወፍ የሚያራቸው ቡናዎች ከጫካው ጋር አብሮ የመዛመድ እንደ ግሪን ሌጋሲ ሆነው የሚኖሩ ዛፎች ናቸው ቡና ማለት ነው። ለማለት የፈለኩት ነገር ምንድን ነው? አሁን እኛ አካባቢ ለቡና ምቹ ነው። መሬቱም የሚፈሱ ወንዞች አሉ። ባለሀብቶች አሁን ወደ እኛ አካባቢ ቢመጡ ጸጥታውም የተረጋጋ ሰላም ነው። እንጅባራን ያውቁታል እንግዲህ እና አቶ ፍቃዱ ቻግኒ አካባቢ ማለት ነው። ባለሀብቶች ሞር አሁን በዚህ ቢመጡ ይህ አሁን የወንበራ ቡና ምርት ዝርያው በጣም የተለየ ቡና ነው። ምናልባት አቶ ፍቃዱ በኋላ ሊያብራሩት ይችላሉ። የወንበራ ቡና ይባላል በእነሱ። ስለዚህ ይህ ዝርያ ምንድን ነው? የተለየ ዝርያ ነው ወይ ወይንስ ምንድን ነው ከሌላው ቡና እንትን የተባለው? እኛ አሁን ዘሩን ለማግኘት ፈልገን ነበረ። በቃ በጣም ውድ ነው አሁን እኛ አካባቢ በኪሎ ደረጃ እንኳን ማለት ነው። ስለዚህ የቡና ነገር በጣም እየጨመረ ስለሆነ በፊት ከነበረው አካሄድ አሁን ለውጡ ከመጣ ማግስት ጀምሮ ቡና ለዓለም እየቀረበ ነው። እኛም እየተጠቀምንበት ነው። በቃ መንግስት ያደረገው ድርጊት በጣም እጅግ በጣም በቃ ለራሳችን ተርፈን ለግብር እየከፈል ነው። ስለዚህ እናቶ ፍቃዱ ሲበርቱ በቃ አስተያየት ለመስጠት ነው። ይበርቱልን። ስለ ወንበራ ቡና ግን ገለጻ ሊያደርጉልኝ። እሺ፣ እናመሰግናለን። እንግዲህ ስለደወሉና ሀሳብም ስለሰጡ እንግዲህ ከተመልካቻችን አስተያየትም እንደምንረዳው ኢትዮጵያ በየትኛውም አካባቢ ቡና የማምረት አቅም እንዳላትና የአቅሟን ያህል እንዳልተደረሰም ነው። በእርግጥ በየአካባቢው ለራስ ፍጆታና ለአካባቢ ገበያ መቅረብ በሚችል መልኩ በየአካባቢው ያልታወቁ አካባቢዎችን ቢሆን ቡና ምርት አለ ኢትዮጵያ ውስጥ ከየትም ከዳር ዳር ቢኬድም፣ ግን ይሄንን ወደ ገበያ ለማምጣት የገበያ ትስስሩ ማዘመኑ ቅድም ያልናቸው ቴክኖሎጂም እንትን ማለቱ ላይ ትንሽ ክፍተት አለ የሚል ይመስለኛል። እንጅባራ አካባቢ ወንበራ ቡና ተብሎ በጣም የሚታወቅ ቡና አለና እዛ አካባቢ ቢመጣ የበለጠ ኢትዮጵያን የማስተዋወቅ አቅም አለ የሚል ሀሳብ ሰጥተዋልና በዚሁ አያይዤ መሄድ የምፈልገው ቅድም በነቅሎ መትከል አዲስ ቡና ዝርያ ማሻሻል ወይም ደግሞ እንደገና ጉንደላም የሚለው ነገር
አሁን ላይ አርሶ አደሩ አካባቢም ግንዛቤው እያደገ መጥቶ በጣም በየአካባቢው የሚሰራበት ነው። ከዛ በፊት ግን ያረጁ ቡናዎች በየጊዜው አይነሱም ነበር። አርሶ አደሩም ጋር የአመለካከት ችግር ወይም የግንዛቤ ችግር በመኖሩ ምክንያት እዛ አካባቢ ክፍተቶች ነበሩና ይሄንን ክፍተት ሸፍኖ አልፎ አሁን ወደ ለውጥ መጥቷል እና አንዱ ካንዱ ሲያይ ደግሞ ይሄ ለውጥ ማጽናት ይቻላል። በእርግጥ በጉንደላውና በዝርያ ማሻሻያ ወይም አዳዲስ ተከላ ላይ የመጡ ነውጦችን እንዴት በተጨባጭነት ማየት እንችላለን የሚለውን አቶ ፈቃደ እርስዎ ያንሱልኝ። ይሄ በተለይ ወደ እንትኑ ስንገባ በአብዛኛው ቅድም እንዳነሳሁት ወደ 80% ያረጀ ነበር። የግድ ምርትና ምርታማነትን ለማሻሻል ይሄንን ማደስ ግድ ይለን ነበር። ይሄን ለማድረግ ሰፊ ንቅናቄ መድረክ ነው እንዲካሄድ የተደረገው። ሀገራዊ ንቅናቄ መድረክ ሀገራዊም በየክልሎችም እስከ አርሶ አደሩ ድረስ የንቅናቄ መድረኮች ተካሄዱ። ይህንን ለ5 ተከታታይ ዓመታት በንቅናቄ መድረክ ተመራ። ግን አሁን አርሶ አደሩ ወደ ራሱ ወስዶት ለዚህ ምንም ቅስቀሳ አያስፈልገው። ያረጁ ቡናዎችን የማደሱ ስራ አሁን ያርሶ አደሩ ሆኗል ማለት ነው። አሁን አዶፕት አድርጎታል እና ከዚህ በፊት ግን ያው ሰፊ እዚህ ጋር የማስተማር የማሰልጠኑ ስራዎችና አብሮ ደግሞ ይሄንን እንትን ብል ባነሳ እቺኑ ትንሽ ማገኛ ትምህርት አጣለሁ የሚል እንትን ሁሉ ነበርና ለዛ አማራጮች ምርቱ እስከሚደርስለት ድረስ በኢንተርክሮፒንግ የተለያዩ ገቢዎች የሚያገኝበትን አማራጮች በማቅረብ ጥምር እርሻዎችን አብሮ እንትን በማለት ለዚህ ይሄን የማደሱ ስራ ተሰርቷል ማለት ነው። ይሄ ማለት አሁንም የሚቀሩ ስራዎች አሉ። ከዚሁ ጋር አጠናክረን የምንሄድበት ሁኔታ ይሆናል ማለት ነው። ሌላው ግን እኔ አሁን ከዚህ ጋር ማንሳት የምፈልገው ስለ ለውጥ መጥቷል እንትን ስንል ይሄ ለውጡ እንደ ሀገራችን በቂ ነው ማለት አይደለም። አሁን እነ ብራዚል፣ ቪየትናም የሚያገኙት እኛ የቡና መገኛ ሀገር ሆነን እኛ ልንመራ ሲገባ አሁን ግን እነሱ በምርታማነት በእጥፍ እየበለጡ ነው። ሌላው ደግሞ እዚሁ ሀገራችን ራሱ ሞዴል አርሶ አደሮች ግንባር ቀደም አርሶ አደሮች እስከ 20-25 ኩንታል ፐር ሄክታር የሚያገኙ አሉ። ሞዴል አልሚዎችም እንደዚሁ በጣም የተሻለ የሚያገኙ አሉ። ይሄንኑ የማስፋት ስራ ቀጣይ ሰርተን ለውጥ የምናመጣበት ራሱ ያው ትልቅ ተስፋ ያለ መሆኑን ነው እንትን ምን ምክንያቱም ዛሬ ብራዚል የደረሰችበት ቪየትናም የደረሰችበትን እኛም ልንደርስ የምንችልበት እምቅ አቅማችን አለ እና ቅድም ለምሳሌ አሁን ከወንበራ ከቻግኒ ያነሳው አንዱ ያው እምቅ አቅማችን አለ እዚህ አካባቢም አልተጠቀምንበትም ነው። አዎ እንደ አማራው ክልል ከዚህ በፊት ያደረግነው ምንድነው ከክልሉ አመራር ጋር የኛ የተወካዮች ምክር ቤትንም የግብርና ቋሚ ኮሚቴንም ይዘን እዛው ሰፊ ውይይት ተካሂዷል። በተለይ እዚህ ትልቅ እምቅ አቅም አለ ይሄንን ለውጥ የምንችልበትና ይሄ የአማራው ክልል ራሱ የኦሮሚያን የማንስ እምቅ አቅም አለ። በተለይ በመስኖ የመጠቀም አማራው ክልል ነው በሰፊው እየሰራበት ያለው እና ይሄንን ወደፊትም በጣም ልንሰራበት የሚገባ ስለሆነ ያንን እናደርጋለን። አጠቃላይ አሁን በግብይቱም በተመለከተ በተለይ ግብይቱ ላይ በተደረገው ሪፎርም ነው ይሄ ለውጥ የመጣው። አንደኛ ጥራት አሁን ለጥራት ዋጋ እንዲከፈል የተደረገው ግብይቱ ላይ በተደረገው ሪፎርም ነው ማለት ነው። በፊት ግብይት አርሶ አደር አምርቶ የማይጠቀምበት ሁኔታ ነበር። በአንድ አርሶ አደር አምርቶ ለአቅራቢ የሚያቀርብ አቅራቢ ለኢትዮጵያ ምርት ገበያ በዛ ቻናል ብቻ ነው የሚሄደው። አሁን የተለያዩ አማራጮች በመኖራቸው አንድ አርሶ አደር ከቻለ ዳይሬክት ኤክስፖርት የሚያደርግበት ካልቻለ ደግሞ ለኤክስፖርተር የሚሸጥበት ሌላው አንዱ አማራጭ ለኢትዮጵያ ምርት ገበያም የሚሸጥበት እሱንም ካልቻለ ደግሞ ለአቅራቢ ራሱ እንትን የሚያደርግበት ለዩኒየን ለኮኦፕሬቲቭ የሚሸጥበት አማራጮች ተቀመጡ። በዚህ አማራጭ አርሶ አደሩ ተጠቃሚ ሆነ። በፊት አርሶ አደሩ ቡናን እየነቀለ ጫት የሚያለማበት ቡናን እየነቀለ ባህር ዛፍ የሚያለማበት ነበር። አሁን ግን ባህር ዛፍን እየነቀለ ቡና የሚያለማበት እንትን መጥቷል ማለት ነው እና እንደ
አርሶ አደሩም ተጠቃሚ እየሆነ ነው፣ እንደ ሀገርም አሁን ተጠቃሚ እየሆነ ነው። ግን ይሄ ጥቅም በቂ ነው ማለት አይደለም። እምቅ አቅማችንን መጠቀም መቻል አለብን የሚለውን ለማንሳት አመሰግናለሁ። አቶ ተስፋዬ ወደ እርስዎ ልምጣና ዓለም አቀፍ ተቀባይነታችንን እናንሳ። በዓለም አቀፍ ገበያዎች እንግዲህ የኢትዮጵያን ቡና መርጠው የሚቀበሉ ሀገራት ይኖራሉ እና ተቀባይነታችን እንዴት ይገለጻል? የመጣውን ለውጥ እንዴት ያዩታል? ቀጣይስ ምን ተስፋ አለው? በጣም አመሰግናለሁ። እንግዲህ የኢትዮጵያ ቡና ከሌሎች ሀገሮች ቡና ለየት የሚያደርገው ሁለት ነገሮች አሉ። አንደኛው የቡናው ሽታ ራሱ ነው። ሁለተኛ የቡናው ጣዕም ነው። ይሄ ለውድድር የማይቀርብ ሆኖ ተገኝቷል እና ከሌሎቹ ሀገሮች ይሄ የኢትዮጵያን ቡናን ተቀባይነት እንዲያገኝ አድርጎታል እና ይህም በሰፊው ቡና ገዢ የዓለማችን ቡና ገዢዎች ይህንን ቡና ይፈልጋሉ። ስለዚህ እኛ ደግሞ ይህንን ጣዕሙና ሽታውን በትክክል በእንክብካቤ አቆይተን ለገበያ ማቅረቡ በጣም እየተሻሻለ መጥቷል። ይህንም ባለፉት 2 ዓመታት ብናየው የቡና ደረጃ 1 እና ደረጃ 2ን ወደ ውጭ መላኩ እየጨመረው ዘንድሮ ወደ 30% ወደ ውጭ የተላከው ሞር ኦፍ ለስ ስፔሻሊቲ ኮፊ የምንለው 30% ደርሷል። ይሄ ማለት የውጭ ገዢዎቻችን ይህንን ቡና በሰፊው እየፈለጉ ስለሆነ ይህንን አርሶ አደርም የቡና ጥራትን ጠብቆ አዘጋጅቶ ለገበያ እንዲያቀርብ እኛም እንደ አሶሲዬሽን በጣም እያሰለጠነ ነው። ከታች ጀምረን አሰልጥነን አሁን ይህንን መሻሻሎችን እያየን መጥቷልና ይሄ የዓለምን ተቀባይነትን በትክክል የሚያስመሰክር ነው። ሌላው የኢትዮጵያ ቡና በዓለም አቀፍ የቅምሻ ውድድር ተካሂዶ ነበር። በየአመቱ ይካሄዳል። ባለፈው አመትም አካሂደዋል። የኢትዮጵያ ቡና ደረጃው በጣም የተሻለ ሆኖ ተገኝቷል እና በሰፊው 1 ኪሎ እስከ $950 የተሸጠበት ጊዜ ነበር። ይሄ ምንድነው? ያለውን አማራጭ ተጠቅሞ አርሶ አደሩም ወደ ገበያ እንዲገባ እነዚህ ያዘጋጁት አርሶ አደሮች ጥራቱን ጠብቆ ያዘጋጁት አርሶ አደሮች በከፍተኛ ዋጋ ቡናቸውን መሸጥ ጀምረዋል። ይሄ የዓለም አቀፍን ተቀባይነት ያገኘ ቡና ጠብቀን ለማቆየት አትሊስት ስራዎች እየተሰሩ መሆናቸውን ለማንሳት ይፈልጋለሁ። አመሰግናለሁ። እንመጣለን። አሁንም እንግዲህ ዓለም አቀፍ ገበያ ምን ያህል ተቀባይነት አለን የሚለውን ነው። ቀጣይም ደግሞ እሴት ጨምሮ ከማስኬድ አኳያ ምንድነው እየተሰራ ያለው ለውጦችስ ምን ያህል መጥተዋል የሚለውን እናወራለን። ከዛ ቀደም ብለን ግን ባለፈው ሳምንት ቡና ዘርፍ ላይ በመጡ ለውጦች የተሻለ ውጤት ያመጡ እውቅናም የመስጠት አጠቃላይ ደግሞ ዘርፉንም የመገምገም ሁነት ተካሂዷልና እዚሁ ላይ የተገኙት ምክትል ጠቅላይ ሚኒስትር ያስተላለፉትን መልእክት ተከታትለን እንመለሳለን። አሁንም አብራችሁን ቆዩ። ኢትዮጵያችን በ2017 በጀት ዓመት በታሪኳ ለመጀመሪያ ጊዜ 470 ሺህ ቶን ቡና ልካ $2.65 ቢሊዮን ማግኘት ችላለች። የሀገር ውስጥ የቡና ተጠቃሚነትም ትርጉም ባለው መልኩ እድገት አሳይቷል። ይህ ውጤት የመጣው በመደመር መንግስት አመራር፣ በባለሙያዎች ሙያዊ ክትትልና ድጋፍ፣ በተመራማሪዎች የምርምር ጥረት፣ በቡና አርሶ አደሮች ትጋት እንዲሁም በቡና ንግድ ላይ የተሰማሩ ወገኖች ያላሰለሰ ጥረት መሆኑ ይታመናል። በመሆኑም ሁላችሁንም እንኳን ደስ ያላችሁ ለማለት ፈልጋለሁ። ባለፉት 7 ዓመታት ከ9 ቢሊዮን በላይ ችግኞች ተተክለዋል። ከ700 ሺህ ሄክታር በላይ ያረጁ ቡናዎችን የማደስ ስራ ተሰርቷል። በዚህም የተነሳ የቡና ምርታችን ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ መጥቷል። አሁን ላይ 1.2 ሚሊዮን ቶን ቡና በአመት ለማምረት ችለናል። 6 እና 7 ኩንታል በሄክታር በአማካይ ከምናመርትበት ወለል ተነስተን በአሁኑ ጊዜ በሀገር አቀፍ ደረጃ 9 ኩንታል በሄክታር ማምረት ችለናል። እንግዲህ በቡናው ዘርፍ በተለይም ወጭ ሀገራት በተላኩ ቡናዎች ምን ያህል ገቢ ተገኝቷል፣ በዚህ ደግሞ የዘርፉ ተዋናዮች ምን ያህል ድርሻ ተወጥተዋል የሚለውን እንግዲህ የገለጹበት ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያስተላለፍነው መልእክት ተከታትለን የተመለስ ነው። በዚህ ውይይታችንን እንቀጥላለን። አሁን ደግሞ ተመልካች መስመር ላይ እንዳለ እየተነገረኝ ነውና ተመልካቻችን እንተዋወቅ እስቲ። ማን ልበል? ከየት ነው የደወሉልን? ታምራት አለሙ እባላለሁ። ከአዲስ አበባ ነው የደወልኩት። እሺ፣ ፕሮግራማችን ላይ ያለህን ሀሳብና አስተያየት መስጠት ትችላለህ፣ ጥያቄም ካለ።
መልካም አስተያየቴ ምንድን ነው? ያው የአረንጓዴ ወርቅ ስኬት የሚል ነው። አሁን ክቡር ጠቅላይ ሚኒስትራችን ዶክተር አብይ ከመጡ ጀምሮ በጣም በብዙ አቅጣጫ ለውጥ እየታየ ነው ያለው። ስማግል የሚደረጉ ወይም ደግሞ በተለያየ በደላላዎች ሚስዊዝ የሚደረጉ ነገሮች አሁን አቅጣጫ ተሰጥቷቸው እየተሰራበት እንደሆነ እንመለከታለን። እያየን የምንታዘበው ነገር ነው። ሁለት ነገር ላይ ነው እኔ አስተያየት መስጠት እንፈልገው። አንደኛው ክቡር ጠቅላይ ሚኒስትራችን ከመጡ ጀምሮ በሰጡት አቅጣጫ መሰረት አይተን የማናቃቸው በጅማ፣ በወለጋ፣ በተለያዩ የኢትዮጵያ ክልል ውስጥ ዘመናዊ ኮምባይነሮች ገብተዋል። ድሮ በሰው የሚለቀም የሚባክነው ዘመናዊ ሆነናል። ይሄ ሊደነቅ የሚገባ ነገር ነው። ያረጁትን እየተነቀሉ በምርጥ ዘር እየተተኩ እንደሆነ ነው እየተመለከትን ያለ ነው። ቅድም ክቡር ጠቅላይ ሚኒስትራችን በንጽጽር ሲናገሩ የነበረን ከ700 ሺህ አሁን በቢሊዮን የሚቆጠር ዶላር እያስገባን ነው። ይሄ ይበል የሚያስብል የሚያስደንቅ ባለው ከሰላምና ጸጥታ ሁኔታ ተያይዞ አገራችን ሰላም ብትሆን ደግሞ ሞር በተሰራበት ደብል ዲጂት ባስመዘገብን ነበር የሚለው ነው እንደ አድናቆት ሊቸረው የምፈልገው። ከሲዳማም ጅማም ከተለያየ አቅጣጫም የገቡ አስተያየት እየሰጡ ያሉት እንዲሁም ደግሞ የቡና ቦርድ ኃላፊ አቶ ተስፋይም አሉ። ነገር ግን እንደ አንድ ኢትዮጵያዊ ትንሽም ደግሞ ወጣ ገባ እንደሚል ዩሮፕም አፍሪካን እንዳየ ሰው የምታዘባት ነገር አለ። ክቡር ጠቅላይ ሚኒስትራችን በተወካዩ ምክር ቤት በሰጡት አስተያየት ላይ ኢትስ ኦብቪየስ ነው። ሰው እየጨመረ ነው፣ ቁጥሩ ኮንሳምፕሽን መጠናችን እየጨመረ ነው፣ አቅርቦታችንም ጨምረዋል ማለት ነው። ነገር ግን ለምሳሌ እኔ አሁን ኢሮፕ ላይ በነበርኩበት ጊዜ ፈረንጆች ብዙ ጊዜ እንደኛ በጀበና ጨምረው ወፍራም ቡና አይጠጡም። በመጭመቂያ ማሽን አድርገው ኮፊ ማግ ውስጥ ጨምረው ያችን ከቢሮ እስኪወጡ ድረስ ግማሽ ሊትሯን ቀኗን ሙሉ ፉት ሲሉ ይውላሉ፣ የቀዘቀዘ ቡና። እኛ አቦል እስከ በረካ ድረስ የምንጠጣ ሰዎች ነን። ነገር ግን ቡናው እንደዚህ ምርቱ ከጨመረ ለሀገር ውስጥም ከፍተኛ ገቢ ካስገባ ድሮ በሰው ጉልበት የሚለቀም ቡና አሁን በዘመናዊ ማሽን እየተለቀመ ከሆነ መዘመናችንን እያሳየን ከሆነ በዓለም ደግሞ ከአፍሪካ አንደኛ ከዓለም 3ኛ ከሆንን አገር ውስጥ ያለውን ገበያ መንግስት በምን አቅጣጫ ነው የሚያረጋጋልን? አሁን ለምሳሌ እኮ ወደ ምንድነው ወደዚህ ሀመር ሙርሲ አካባቢ ብትሄዱ ሰዎች ሹፍሮ ብለው ወደ ጋምቤላ አካባቢ ቡና ቅጠሉን ነው የሚጠጡት። ያ የተለምዷቸው ነው። ለምን ያኛ ኦርጋኒኩን አልጠጡም ወይም ደግሞ ይሄ ኤክስፖርት የሚደረገውን አልጠጡም የሚል ጥያቄ ሳይሆን ያለኝ ከተማ ላይ ያሉ አንዳንድ ሰዎች አሁን ለምሳሌ እኛ ወጣቶች ድሮ 20 ብርና 30 ብር የምንጠጣ ቡና አሁን እኛ ሀገር እየተመረተ ቡናው ለምን እንደዚህ በጣም ናረ የሚል ጥያቄ አለ። እዚህ ላይ ልትሰሩበት ይገባል። የቡናውን ገበያ ሀገር ውስጥ እኛ ደብል ማምረት ከቻል ኤክስፖርት ማድረግ ከቻል እንደው ሀገር ውስጥ ያለውን የህዝቡንም ደግሞ ገበያ ብታረጋጉልን። ምክንያቱም እዚህ ጋር ቡና ቦርድ ውስጥ ያሉ ሰዎች ይህንን የገበያ ማረጋጋትን ብትሰሩልን አስተያየት መስጠት ፈልጋለሁ። ሌላ ደግሞ በብራንድ ዙሪያ ማለት ነው። እንግዲህ ኢትዮጵያ ቅድም አንድ ወንድማችን ከቻግኒ ገብቷል። ጅማም ላይ ቡና አለ። ከባሌ ጎባ ዝቅ ብሎ ዲንሾ ላይ ቡና አለ። ጉጂ ውስጥ የጫካ ቡና አለ። ጅማ የቡና ሀገር እንደሆነች ይታወቃል። ይብዛ የሚነስም ብቻ በአንድም በሌላም በዘመናዊ መንገድ ቡና እየተመረተ ነው ያለው። አሁን ሲዳማ ቡና ብራንድ ስጠኝ ካለ፣ ይርጋ ጨፌም ቡና ብራንድ ስጠኝ ካለ፣ ደሎመናም ቡና ብራንድ ይሰጠኝ ካለ፣ ጅማም ብራንድ ይሰጠኝ ካለ የቱ ጋር ነው ታዲያ ኢትዮጵያዊነታችን? በቀበሌ እንደተከፋፈልን ብራንድ የዚህ ቡና ቤስት ነው የዛ ቤስት ነው ሳይሆን ልክ ወርቁም ወደ አንድ ቋት ገብቶ የኢትዮጵያ ወርቅ ተብሎ ኤክስፖርት እንደሚደረግ ሁሉ ቡናዎች የሲዳማን ቡናም የእርጋ ጨፌን ቡናም የጅማን ቡናም የጉጂም ቡናም የደሎም ቡናም ዋቴቨር ከመላው ኢትዮጵያ የሚሰበሰበው እንግዲህ በፌዴራል መንግስት በኩል ነው ብራንድ ተሰጥቶ ወደ ውጭ የሚሄደው። ይሄ ብራንድ ጉዳይ ለኔ ኮንፈርት አልሰጠኝም። ስለዚህ የተከፋፈለ ሳይሆን ያው ቤስት የተባለው ቡና አንደኛ ደረጃ፣
ሁለተኛ ደረጃ ተብሎ ደረጃ እንደሚሰጠው እንዳለ ሆኖ ግን አቢሲኒያ የሚለው ብራንድ በቂ ነው ብዬ ነው ማምነው እንደ አንድ ግለሰብ ማለት። እሺ መልካም ተመልካቻችን ለሰጠህን አስተያየትም ጥያቄም እናመሰግናለን። እስከ መጨረሻው ዝግጅታችንን እንድትከታተልም እንጋብዛለን። እንግዲህ ከተመልካቻችን አስተያየት እንነሳ። ቀድሞ ያሉት እንግዲህ የሀገር ውስጥ ገበያ ማረጋጋቱ ላይ ወይም የሀገር ውስጥ የዋጋው ንረቱ ላይ ምን አስተያየት አለ የሚለውን ቀደም ብዬ እስቲ ወደ አቶ ተስፋዬ ልምጣ። እንዴት ይገልጹታል ይሄንን አስተያየቱን የተመልካችን? እሺ በጣም አመሰግናለሁ። ይሄ ቡና ዋጋ እንግዲህ በተለይ ዘንድሮ ደግሞ እየጨመረ ነው የሚገኘው። ይሄ መነሻው አንደኛ እንግዲህ አርሶ አደሩ ለቡና ለማምረት የሚያወጣው ወጪ ያማከለ መሆን አለበት። ሁለተኛ እዛው ያሉት በየአካባቢ ያሉት የቡና የሚሰበስቡ ሰዎች የራሳቸውን ቡናውን ለመሰብሰብ የሽሚያ ሁኔታዎች አሉ። ቡናውን እኔም ልግዛ የሚል ዋጋውን አግራቤት እንዳደረገ ነው የምናስተውለው። ሆኖም ግን ይህንን ቡና የሚያረጋጋ የሚያመቻች ታች ያለው የራሱ የሆነ የቡና ግብረ ኃይል በቡናና ሻይ መዋቅር ውስጥ አለ። በመንግስት የሚመራ የቡና ግብረ ኃይል እንደዚህ አይነት ወጣ ገባ የሚሉ አካሄዶችን የማማከር፣ የማቆጣጠር፣ የማገዝ ስራዎችን እየሰራ ይገኛል። ስለዚህ አሁን በማህበር በኩል የሚነሳው አሁን ያለው ዋጋስ ተገቢ ነው ወይ? አንደኛ ዋጋው ተነስቷልና ይህንን እኛ እንደ ማህበር ከታች ያለውን ዋጋ ዝም ብላችሁ ወደ ላይ አታንሱ፣ በሽሚያ የቡና ዋጋ ወደ ላይ ማንሳት የለባችሁም የሚል ምክር እንሰጣለን። ምክር ሀሳብ ነው የምንሰጠው። የማስገደድ አቅም የለንም። ይህንን እንመክራለን። ታች ያሉት ግብረ ኃይሎች ደግሞ ተሰብስቦ እዛ ያሉትን ቡና አቅራቢዎችን እያማከሩ ይገኛሉ። በየጊዜው እያማከሩና እያረጋጉት ነው ያለው። አሁን በከፍተኛ ዋጋ እየሄዱ ወደ ታች መልሶ ወደ መሀል እያመጡት ነው የሚገኘውና ይሄ ቡና ዋጋ ከዓለም ቡና ዋጋ ጋር ይገናኛል። የዓለም ቡና ዋጋ ከፍ ሲል የአርሶ አደሩ ዝቅ ማለት የለበትም። ይህንንም በትክክል እንገነዘባለን። ስለዚህ ይህንን ያማከለ የቡና ዋጋ ቀጥታ ከቡናና ሻይ በየሳምንቱ ይተላለፋል። መነሻ ዋጋውን ከዚህ ጀምራችሁ ግዙ ይባላል። በዛ መነሻ ዋጋ ተንተርሶ ነው እንግዲህ ያለውን ውድድር ወደ ላይ እያደረጉ የሚሄዱትና ለመነሻ ለዛ ክትትልና ቁጥጥር እንዲመች የቡናና ሻይ የመነሻ ዋጋን መስራት ያደረገ ስራ ነው እኛ የምንሰራው። በዛ ተንተርሰን ነው ወደ ታችም በዚህ ሂዱ እንጂ የተለጠጠ ዋጋ ካወጣችሁ የውጭ ዋጋም ወደ ታች ከወረደ ዛሬ ከፍ ብል ነገ ሳምንት ወደ ታች ዝቅ ልል ስለምችል ይህንን ጥንቃቄ አድርጉ የሚል ምክር ሀሳብ እየሰጠን ነው የምንገኘው። እሺ አመሰግናለሁ። አቶ ፈቃደ ወረርሶ ልምጣ። እንግዲህ ቡናና ሻይ ባለስልጣኑ በኩል ይሄ የውጭው ገበያም ብቻ ሳይሆን የሀገር ውስጡንም የሚቆጣጠር የራሱ የሆነ ኃላፊነት ያለው ተቋምም ነው። እንደ ተቋም የተመልካቻችንን ጥያቄም አስተያየትም እንዴት ያዩታል? በጣም አመሰግናለሁ። በመጀመሪያ ያው የቡና ዋጋ የሚወሰነው በዓለም ገበያ ነው፣ በሀገራችን ብቻ አይደለም። የኢትዮጵያ ቡናና ሻይ ባለስልጣንም መግዣ ዋጋ ብሎ ሲያወጣ እዛ ላይ ተንተርሶ ነው የሚያደርገው። አሁን የሀገር ውስጥ ዋጋንም ለማረጋጋት ከዚህ በፊት የነበሩ ችግሮች በጣም ከመርከሱ የተነሳ አርሶ አደሩ አምራቹ አካል የማምረት ተስፋ የመቁረጥ እንትን ነበር። ለዚህም ነው አንዴ ከጫት ላይ የተሻለ ገቢ ያገኛለሁ ብሎ ቡናውን ነቅሎ ወደ ጫት የሚተካበት፣ ቡናውን ነቅሎ ወደ ባህር ዛፍ የሚተካበት ነበር። አሁን ግን አርሶ አደሩ የተሻለ ዋጋ በማግኘቱ ተነቃቅቷል፣ ተበረታቷል። አሁን ደግሞ ያው ተጠቃሚዎች ላይ ነው ትንሽ የዋጋ ጫና ያለው። ይሄ እንግዲህ የሚወሰነው በአቅርቦትና በፍላጎት ይሄን ማጣጣም መቻል ነው። ስለዚህ አሁን እኛ የቀጣይ ስትራቴጂያችን በተለይ አሁን በቀጣይ የማምረቱን እንትን ከዚህም ደብል ልናደርገው የታቀደ እንትን አለ። አሁን ምርቱ የተትረፈረፈ ሲሆን ከፍላጎት በላይ ሲሆን ዋጋውም እየቀነሰ የሚመጣበት ሁኔታ ስለሚኖር
አሁን የማምረቱ ላይ ስራ ላይ እንትን ማለት ነው ያለብን። በተረፈ አሁን ባለበት ላይ በዚሁ እንዲቀንስ ቢደረግ አሁን ምንድነው የግድ የማምረት ወጪዎችን መሸፈን መቻል አለበት። አሁን ላይ ራሱኛ ምንድነው በተለይ ቡና ለሚሰጠው ምርት በቂ ንጥረ ነገር ማግኘት አለበት። ያን ንጥረ ነገር አርሶ አደሩ ይሄን ማሟላት አለበት። በሀገራችን አሁን አንዱ ምርታማነት ያነሰበት ምክንያት ያን የሚፈልገው ንጥረ ነገር እያገኘ አይደለም። ያም ስለዚህ ምን ይጠይቃል? የግድ ዋጋን ኮስትን ተጨማሪ ኮስትን ያስፈልገዋል ማለት ነው። ይሄንን ከቨር ካላደረገ ይሄን ካልሸፈነ ወደ ማምረቱ አይገባም እና ከዚህ ጋር እንትን በማለት ነው እኔ እንደ ዓለም እኮ ዜጋው ከፍተኛ ተጠቃሚ ብዙ ቡና ጠጪ ያለበት ኢትዮጵያ ነው። ሌሎች እኮ 10% ሀገር ውስጥ እንትን አይደለም። አሁን ቪየትናም ይሄን ያለ ኤክስፖርት ታደርጋለች ተብሎ ከኛ የበለጠበት ምክንያት ሀገር ውስጥ ስለማይጠቀሙ ነው። እነ ብራዚልም እንደዛው። የኛ ግን ሀገር ውስጥ የምንጠቀመው ኦልሞስት 15% ሀገር ውስጥ የምንጠቀመው እንትን ስለሆነ ነው። ስለዚህ ከዚህ አንጻር አቅርቦቱንም በሰፊው እንትን ማለት ማሳደግ ነው ወሳኝ እንትን እንጂ ምክንያቱም ሁለቱም አካል ተጎጂ አይሆኑም ይሄንን ካደረግን። እናመሰግናለን። እስቲ ወደ ክልል ስቱዲዮአችን እንሄዳለን። ወደ ሐዋሳ እንሄድና እንግዲህ አቶ ዘሪሁን መስመር ላይ ይገኛሉ ብዬ አስባለሁኝ። ቅድምም ያነሱልኝ የነበረው ጉዳይ አለ። እስካሁን በመጣ ነው ሂደት ኢትዮጵያ የሚገባትን ያህልም ባይሆን በተወሰኑ አመታት በዓለም አቀፍ ገበያም እንደ ኢኮኖሚም የራሱን አስተዋጽኦ ማድረግ የሚችል የቡናውን ዘርፍ ማሻሻያ አድርጋለች፣ ለውጥ ማምጣታለች ብለዋልና ቀጣይ ላይ ደግሞ ይሄንን የበለጠ ውጤታማ ለማድረግ ምን መሰራት አለበት ይላሉ? አመሰግናለሁ። እንግዲህ ከአድማጮችም የሚቀርቡ ጥያቄዎችን በዛው ዳሰስ ለማድረግ የቀጣይ ያሉ ችግሮችን ለመቅረፍ አሁንም በምርት ላይ ከፍተኛ ቅድም የተባሉ ርብርብ መደረግ አለበት። ለቡና ማምረት የተመቻቹ መሬቶች ያሉን እነዚህን ይዞ ምርታማነት ላይ በምርምር ላይ በስልጠና ላይ ከፍተኛ ጥረት መደረግ አለበት። ሁለተኛ በጥራት ላይ ከፍተኛ ጥረት ነው መደረግ ያለበት። ከዚህ ጎን ለጎን ቡናችን በዓለም ገበያ ላይ እየተነቃቃ ነው የመጣው። የተሻለ ዋጋም እየተከፈለ ነው የመጣው። ይሄም ጥራትን መሰረት ባደረገ የተሰሩ መሰረታዊ ስራዎች ናቸው። ቀጥሎ ከሱ ጋር ያለው ደግሞ የዚህ ቡናን በደንብ አድርጎ ገበያ ሰርቶ በብራንዱ መሸጥ ያስፈልጋል። ለዛ እየተሰሩ የተጀመሩ ስራዎች አሉ። እንግዲህ እኛ ምርቶቻችንን አጠቃላይ ከቡናም ውጭ ያሉ ምርቶቻችንን በብራንድ የምንሸጣቸው አይደሉም። ለምሳሌ ቻይና 34000 ብራንድ አላት። ለሁሉም ለእርሻ ምርቶቿም ለፋብሪካ ምርቶቿም በብራንድ ነው የሚሸጠው። እኛ ግን አንድም የለንም። እሱን በብራንድ ለመሸጥ ብራንዲንጉ ላይ በርትቶ መስራት ይፈልጋል። ሌላው ትልቅ ችግር ያለው የገበያ ነው። የገበያ ችግር የሀገር ውስጥ ገበያ ተገማች አይደለም። ብዙ ጊዜ እንግዲህ በደንብ ታስቦ ሊሰራበት የሚችለው ቡናን የሚነግዱ ሰዎች በደንብ የተጠና በዚህ ጊዜ ይሄን አገኛለሁ ይሄን ትርፍ አገኛለሁ ብሎ የሚሰሩ አይደሉም። ኪሳራና ትርፍንም አመዛዝነው አይደለም እየሰሩ ያሉት። ለምንድነው? የቡና ዋጋ አንደኛ በዓለም አቀፍ የሚወሰን ነው፣ ተገማች አይደለም። ሁለተኛ በሀገር ውስጥ ያለውንም ዋጋ በዚህ ዋጋ ግዙ እንዳትጎዱ፣ አርሶ አደሩም እንዳይጎድ፣ በመሃል ያለውም አቅራቢውም ላኪም እንዳይጎዳ ይሄን ዋጋ በዚህ ዋጋ ግዙ ተብሎ ዋጋ ተጠንቶ የሀገር ውስጥን ገበያ ለማረጋጋት ሁሉም በየድርሻው ከሚሰራውና ከሚነግደው እንዲያገኝ በተጠና ዋጋ የሚቆረጥለት ነገር አይደለም። ይሄን ለማስተካከል ያው የግድ የመንግስትና የማህበራት የጋራ ቅንጅትና አብሮ መስራት ያስፈልጋል። ስለዚህ ይሄ ሁኔታ ካልተቀየረ በስተቀር የቡናን ዋጋ በአገር ውስጥ ያለውንም
ወደ ውጭ የሚሄደውን በውጭ ላይ ያሉ ገዢዎቻችን ቡናችንን በደንብ አድርገን አስተዋውቀን ቅድም የተባሉትን እሴት ጨምረን ጥራቱ ላይ ከሰራን ቡና በዓለም ላይ ልንሸጥ የምንችልባቸው መስኮቶች ብዙ ናቸው ያሉት። እናመሰግናለን። እሺ በሱ ላይ አመሰግናለሁ አቶ ዘሪሁን። ወደ ጅማ በዚሁ ልጓዝና አቶ ሙስጠፋ እንግዲህ እርሶም በዚሁ በማምረቱም ዘርፍ በላኪነትም አሉበትና እንደው በሁለቱም ዘርፍ እንዳሉ እንደ አንድ በዚሁ ዘርፍ እንዳለ ተዋናይ ምን አይነት ነገሮች መስተካከል አለባቸው ከትላንት ለነገ ደግሞ ተምሮ የተሻለ ውጤት ለማምጣት ይላሉ? አጠር አድርጎ ቢገልጹልኝ። እሺ አመሰግናለሁ። ችግር አለው ብዬ የሚገምተው ነገር የለም። በአሁን ሰዓት በአብዛኛው ወደ አምርተን ነው ወደ ውጭ የምንልከው። አምርተን ወደ ውጭ በምንልከው ለራሳችን ስለምንሰራ ጥራቱን ስለምንጠብቅ ከአንድ እስከ 3 ነው ገበያ ላይ የምናቀርበው። ይህንን ደግሞ ደንበኛችንም በደስታ ነው እየተቀበሉ ነው ያሉት። በዛድሮ ዋጋና የነሱ ዋጋ ብዙም ባስደስትም እኛ አምርተን ስንሰጣቸው ለውድድር እንኳን በሀገራቸው ውስጥ ሄዶ ይወዳደሩበታል፣ ይደሰቱበታል። በዚህ ላይ አሁን እንደ ችግር የሚቆጥረው ነገር ብዙም የለም በኔ በኩል ማለት ነው፣ በግሌ ነው። እንደ ሀገር ግን እንደ አካባቢያችን ቀደምም ጠቅሻለሁ፣ አንዳንድ የሚደግፉ ድጋፍ የሚፈልጉ ገበሬዎች እንዳሉ ነው የሚሰማኝ። እሱን ገበያ አፈላለጉ ላይ ነው እንግዲህ ሁሉንም ከመንግስት የሚጠበቀው ፍቃድ መስጠት ነው። ያንን መንገዱን ሁሉ ማመቻቸት ነው። ጥረቱ የአባት ቢሆንም ለዛ ያልበቃ ስለሆነ ገበሬ እንዲወዳደር ትንሽ ድጋፍ ቢደረግለት ማለት ነው። በአጋጣሚም መንግስት ለሚታገልለት የፍትሃዊ ሀብት ክፍፍል ለምለውም አብዛኛው ህብረተሰብ ወደ ገበሬ አካባቢ ላይ ስለሆነ ያንን በብዛት ያሳካል ማለት ነው። እሺ እናመሰግናለን አቶ ሙስጠፋ። እንግዲህ የተለያዩ ሀሳቦችን አንሸራሽነናል። አሁን ደግሞ በዘርፉ የነበሩ ላኪዎችም ይሁን አምራቾች ባለፉት አመታት በተሰሩ ስራዎች ምን አይነት ለውጥ አምጥተዋል፣ ስራው ላይ የመጡ ለውጦች ምንድናቸው፣ የተሰሩ ተግባራትስ የሚለውን አጠር ያለ አስተያየት ሰብስበናል። እሱን ተከታትለን እንመለሳለን። አሁንም ውይይታችን ይቀጥላል። አብራችሁ ነው። የድሮ ዝም ብሎ የሚተከል ነው። በጥራት የተለቀመና የተዘጋጀ ስላልሆነ አሁን ያሁኑ እዛ በጥራት ተለቅሞ ተዘርቶ የሚመጣ ስለሆነ ውጤቱን አሁን በጣም ውጤታማ ነው። ውጤታማ እንደሆኑ ተረድቻለሁ። በወረዳ ባለሙያ የነበሩትን እነሱ ያማከሩትን ምክር እየወሰደን ከዛ በቀጣይነቱ አዲስ ቡና ብንተከል ለወደፊቱ ተስፋ እናገኛለን። በአዲሱ በመተከል በብርም በካፒታልም ሁሉ የሚኖሩ ኑሮ የተሻሻለ ኑሮ ለመኖር ያው እቅዱን ምክሩ ከባለሙያ ወስደን ይህን ደረጃ ነው ደረሰ ነው። አሁን ደርሰን ያለንበት ምርቱ እያያችሁ ነው። በጣም አሪፍ ነው። እግዚአብሔር ይመስገን። በደንብ ተስፋ አለን። የድሮ ቡና አሁን 1-2 ፍሬ ነው የሚይዘው። ደግሞ 4 አመት 3 አመት ነው ያኛው የኛ ቡና የሚደርሰው። አሁን ይሄ አንድ ቡና ላይ ብዙ ምርት ነው የሚያገኘው። ለየት ይላል። ድሮ የነበረው ቡና ከ3 አመት ቆይቶ ነው ምርት የሚያመጣ። እሱም ያኔ የነበረው አያያዙ ችግር ነው። በአባቶቻን ጊዜ የነበረው ቡና ያው አያያዝ ችግር በመኖሩ ምክንያት እሱም በየቆየው አመቱ ብዙ አመት የቆየ ቡና በመሆኑ ምክንያት ምርት በደንብ አይሰጥም። ጥበብ አላገኘንም። ያ አጠቃቀሙ ላይ ችግር ስላለ ያኔ የነበረው ቡናና አሁን የመጣ ቡና ልዩነቱ በጣም ትልቅ ነው። አርሶ አደሩን ተጠቃሚ ስለሚያደርግ
ከዚህ አርሶ አደሩ ብዙ ተነቃቅቷል። ለወደፊትም ብዙ ትኩረት ተሰጥቶ አርሶ አደሩ እንትኑን ቡናውን ያለማ ኮምፖስት እያደረገ ተጠቃሚ ስለሆነ ለወደፊቱ ከዚህ ይበልጥ ይተክላሉ። ተነቃቅቷል አርሶ አደሩ። የግብይቱ ሁኔታ እዚህ ደግሞ ለመሸጥ ከዚህ በፊት አባቶቻችን እዚህ እየሸጡ እዚህ ያሉትን ደላላ በመሸጡ ምንም ደረጃ ስላልደረሱ አሁን ተከላኤ ብዙ ዋጋ ከፍለን የደረሰንበት ውጤት ፍቃድ ወስደን ወደ ውጭ ልከን እንድንሸጥ ነው ያለነው ተስፋ። ፍቃድ ሁሉ ጀምረን ነበር። ክልል ያው ጨርሶታል አሁን የፍቃዱ ጉዳይ። እንደውም የዚህ የሆኑ ምርቱ ጀምረን ወደ ውጭ መላክ ነው ያለነው ተስፋ። በየጊዜ በየአመቱ መጨመር የሚችለው ያው ምግብ ይፈልጋል። መሰጠው ኮምፖስቶች አለ። ኮምፖስት ደግሞ በተግብ በስርዓት ቢሰጥ ከዚህ እየጨመረ ይሄዳል እንጂ እየቀነሰ አይመጣም። እሱ አያያዝ ነው። ቡና ከዚህ በፊት አርሶ አደሩን ይጎዳ ነበር። ቡና አርሶ አደር ተክሎ አርሞ ሌላ ሰው ይጠቅም ነበር። አሁን በወቅቱ በአሁኑ ለውጡ መንግስት አርሶ አደር ተጠቃሚ ሆኗል። አምና ወደ 60 ብር ሽጠናል በአንድ ኪሎ። አርሶ አደር እንደዛ ሽጦ ነበር። አሁንም በተሻለ ዘንድሮ 180 ብር ሳይ እየሸጡ ነው። ክላስተር ውስጥ የሰራነውን ሌሎችም ደግሞ ተከትሎ ሰርቶ ሰው መሆን አገራችንን መለወጥ ይሄ ነው የምንፈልገው እና አው እንደምታውቀው የሀገራችን ኢኮኖሚ ነው የሀገራችን ዶላር የሚያስገባ ነው። አርሶ አደርም ለልጆቹ በቀይ ቡና ብቻ ለቅሞ ያቀረበልን ነው። በብዛትም ቡና ስላፈራ ዋጋም ደግሞ በጣም ስለጨመረ ለአርሶ አደርም ዋጋ ጨምረን የገዛን ነው። በዚህ መስራት በጥንቃቄ የሰራን ነው ማለት ነው። ተመልሰናል። እንግዲህ በተለያዩ አካባቢዎች የሚገኙ በግብርናው ዘርፍ የተሰማሩ አርሶ አደሮች ያመጡትን ለውጥ ያገኙትን ጥቅም ያወሱበትን አስተያየት ነው ተከታትለን የተመለስ ነው። እያጠቃለልን ነው። እንግዲህ በተለይ ደግሞ የውጭ ግብይት ላይ የበለጠ ተጠቃሚ ለመሆን እሴት መጨመሩ አንዱ ነው ብዬ አስባለሁኝና አቶ ተስፋዬ ከእሴት መጨመር ጋር ባሉት አመታት የመጡ ለውጦችን እንዴት ያያሉ? ቀጣይስ ምን መደረግ መሻሻል አለበት ይላሉ? አጠር አድርገው ቢገልጹልኝ እንደ መውጫ ሀሳብ። በጣም አመሰግናለሁ። እንግዲህ የቡናን እሴትን ጨምሮ ወደ ውጪ መላክ በተለይ ባለፉት ከ6 እና 7 አመት ወዲያ ብዙም እንዳልነበረ ነው። ይሄ ላኪዎቻችን በዚህ መልኩ ቡናን የመላክ ልምዳቸውን በጣም ቀዝቃዛ ነበር። ለምንድነው? ያኔ እንግዲህ እንደሚባለው የቡና ገዢዎቻችን የውጭ ባየርሶቻችን የኛ ቡና ሰብስቦ የራሳቸውን ቫልዩ አድድ ጨምሮ ነው እንደገና መልሶ ለኛ የሚሸጡትና ይሄ ከፍተኛ ክፍተት የነበረ ጉዳይ ነውና በተለይ ከዚህ ወዲህ የተወሰኑት ላኪዎቻችን ቡናን ፈጭቶ ቆጥቶ ፓክ አድርጎ ወደ ውጭ መላክ በአሁኑ ጊዜ የተጀመረበት ሁኔታ ነው። ሆኖም ግን ብዙም አልተስፋፋም። ይሄ ገና በፊታችን ብዙ ስራ የሚቀር ነው። አሁን በርካታ አቅራቢዎች ላኪዎች ይህንን ቴክኖሎጂ ወደ ውጭ ለማስገባት ወደ ውስጥ አገር ውስጥ ለማስገባት ጥያቄዎችም እያቀረቡ ነው። በሰፊው ይህንን ስራ ወደዛ ለመጓዝ የውጭ ገጂንም እያገኙ ወደዛ ለመሄድ ብዙ ሩጫዎች አሁን ተጀምረዋል። በፊት ተቀዛቅዞ የነበረው የውጭ ገጂዎቻችን አሁን መቀበል እንደጀመሩ ነው መረጃ ያለን። ይህንን አጠናክረን ለመሄድ እኛም እንደ ማህበር በጣም ምክረ ሀሳብ እየሰጠንና በአሁኑ ጊዜ ጥያቄዎች በተለይ በኢንቨስትመንት ጥያቄዎችን እያቀረቡ መሆኑን ቴክኖሎጂ ወደ ሀገር ውስጥ አስገብቶ ቫልዩ አድ አድርጎ ለመላክ ጥያቄዎቹን እያቀረቡ መሆናቸውን ነው የሚያነሳው። በዚህ ዙሪያ አንድ የተወሰኑት ሀሳቦችን ልጨምር እፈልጋለሁ። በተለይ ወንድሜ ስለ ብራንድን በተመለከተ አንድ ብራንድ አይበቃንም የሚል አለ። ኢትዮጵያ ሰፊ መሬትና ሰፊ አግሮ ኢኮሎጂ አላት። በየአግሮ ኢኮሎጂ ያለው የቡና ጣዕምና ሽታው ይለያያል። ስለዚህ ያንን የተለያየ ብራንድ ያለውን የተለያየ ሽታና ጣዕም ያለውን ቡና ለተለያዩ ሀገሮች ይፈልጋል። ለምሳሌ የጉጂ ቡና ይላል ገጂው መጥቶ
የጅማ ቡናን ይጠይቃል። ለምን ይጠይቃል? ያን የጅማ ቡና ስለሚያውቅ ያን የጉጂ ቡና የራሱ የሆነ መለያ እንትኖች ስላሉት ከዛ አንጻር በየቦታው ብራንድን ማበልጸግ ወሳኝ ስለሆነ አሁን ኮሎምቢያ 16 የቡና ብራንድ አላት 16። ስለዚህ ለኢትዮጵያ አንድ ብራንድ ይበቃል የሚል ያነሱት ሀሳብ በዚህ መልኩ ቢያዩ ጥሩ ነው። እንደ ሀገርም ደግሞ ብራንድ አለ ባይዘው ኢትዮጵያ ቡና ብራንድ ተብሎ በውጪው ዓለም የተመዘገበ የቡና ብራንድ አለ። ግን ወደ በሱ ስር እያንዳንዱን አግሮ ኢኮሎጂ መሰረት ያደረገ ቡናን ብራንድ ማበጀቱ ወሳኝ በመሆኑ ነው ይህንን ስራ እየሰራ ያለ ነው። ሌላው አርሶ አደር ላኪን በተመለከተ ሆነ ከጅማ ያነሱት በጣም እንደ ማህበረኛ እየሰራ እኛ እድሜያችን 3 ዓመታችን ነው። ግን አርሶ አደር ላኪ ዋናው ቡና ወደ ውጭ መላክ ዋና መሰረታዊ ችግር ነው። ይህንን ከቡናና ሻይ ጋር ሆነን እኛ ይህንን ማገዝ አለብን ብለን እንደ ብሔራዊ ቡና ማህበር ቀጥታ ገዢንና አርሶ አደሩ ላኪን ለማስተሳሰር በአሁኑ ጊዜ ሰፊ ስራ እየሰራን ነው። ለወደፊት ይህ ችግር በቀላሉ የሚፈታ መሆኑን ለማንሳት እፈልጋለሁ። እናመሰግናለን ዜና አድርገን አቶ ፈቃደ ወደ እርስዎ ልምጣና እንደ ማጠቃለያ ሀሳብም እስካሁን በመጣንበት ሂደት የቡና ምርታማነትን ጨምረናል፣ ገበያ ላይም ያለውን ተሳትፎ ጨምረናል። በቀጣይ የሚጠበቁ ነገሮች እንደ ቡናና ሻይ ባለስልጣንም ሊሰሩ ያሰቧቸው ነገሮችን አጠር አድርጎ ቢገልጹልኝ። እሺ፣ በጣም አመሰግናለሁ። አሁንም ያው እንደ ሀገር መታሰብ ያለበት በተለይ የዚህ የምርትና ምርታማነት እንትን ከምቅ አቅማችን አንጻር ገና ብዙ ይቀረናል። ስለዚህ ያን ምቅ አቅማችንም ከመጠቀም አንጻር ሰፊ ስራዎች መሰራት አለባቸው ማለት ነው። ስለዚህ እንደ ኢትዮጵያ ቡናና ሻይ ባለስልጣን በተለይ ባለፈው በሀገራችን ቴን ኢኒሼቲቭ በክቡር ጠቅላይ ሚኒስትራችን አመራርነት የተሰጡ ኢኒሼቲቮች አሉ። ከዛ ውስጥ አንዱ ቡና ነው። በእሱን ማዕከል ያደረገ ስትራቴጂ አዘጋጅተናል። ይህንን ምርት በእጥፍ ማሳደግ የምንችልበትን በአጭር ጊዜ ውስጥ ምርታማነትም ራሱ አሁን ከደረስንበት ወደ 16 ማሳደግ የምንችልበትን ስራዎች መሰራት አለባቸው ማለት ነው። ስለዚህ በእነዚህ ዘርፈ ብዙ የሆኑ ስራዎች መሰራት መቻል ያስፈልጋል። አንዱና ዋናው የኤክስቴንሽን ስራችን አጠናክረን መቀጠል መቻል አለብን። ኤክስቴንሽኑ ላይም ጥሩና አሁን አበረታች ነገር ያለው ምንድነው? ይሄ ፕሉራሊስቲክ ኤክስቴንሽን ሲስተም የሚለው አሁን በሀገራችን ሊተገበር በሂደት ላይ ነው ማለት ነው። ይሄ ምንድነው? በፊት ኤክስቴንሽኑን አገልግሎት የሚሰጠው አንዱ አካል ብቻ ነው፣ መንግስት ብቻ ነበር። አሁን ግን ሁሉም የሚመለከተው ባለድርሻ አካላት መስጠት የሚችሉበት አሁን ማህበራት ራሳቸው መስጠት የሚችሉበት አልሚ ባለሀብቶች በዙሪያቸው ላሉ መስጠት የሚችሉበት ኢቭን ሌሎች ሀገሮች አሁን ምርምር ተቋማት ራሳቸው ይሄን ያገኙትን ቫራይቲ ምርታማነቱ ይሄን ያህል ነው የሚለውን አርሶ አደሩ ላይ ምርታማነት የማምጣት ስራ ይሰራሉና ሀገራችንም አሁን ይሄ የተጀመረበት ስለሆነ ቀጣይ ይሄን አጠናክረን የምንሄድበት ሁኔታ ይኖራል። ሌላው ዝርያ ነው። አሁን ዝርያ ወሳኝ ነገር ነው። አሁን ይሄንን የምንለው ምርታማነት ልናመጣ የምንችለው አዳዲስ ዝርያዎች መኖር መቻል አለባቸውና እዚህ ላይ ስራዎች መሰራት አለበት። ሌላው እንደ ሀገር ያለው ቻሌንጅ የአየር ንብረት ለውጥ ነው። ቡና በተለይ በዚህ በጣም ተጠቂ ነው። ከቆላ ወደ ደጋ እየተጎዳኘ ያለበት ሁኔታ ነው። ይሄን የሚቋቋም ዝርያ ማውጣት መሰራት አለበት። ሌላው ደግሞ እኛ የቡና አመራረታችን በዝናብ ላይ ብቻ ተንተርሶ መሆኑ ቀርቶ በመስኖ ላይ ተደግፎ መመረት መቻል ይኖርበታል ማለት ነው። ሌላው እንደዚህ አሁን በሽታ የሚቋቋሙ እንትኖች በተለይ የአፈር ለምነት መዳከም አለ። ይሄንን ከማከምና ይሄን ከማለት ከማሻሻል አንጻር በተለይ ቡና ይሄን ያህል ምርት ሲሰጥ በቂ ንጥረት ነገር አግኝቶ አይደለም እና ያን የሚያስፈልገው በቂ ንጥረት ነገር ካገኘ ቡና አንደኛ በጣም በየአመቱ ምርት የሚሰጥ ነው። አሁን ያሰልሳል የሚባል እንትን አለ። የሚያሰልሰው አንድ አመት የራሱን እንትን ከሰጠ የሚቀጥለው እንደገና ራሱን ለመቋቋም የሚያደርገው እንትን ነው። በቂ ንጥረ ነገር ከሰጠ ግን በአመቱም ማምረት የሚችልበት ሁኔታ ነው። ስለዚህ ያንን በቂ ንጥረ ነገር የሚያገኝበትን ስራዎች መሰራት መቻል ይኖርበታል። በአጠቃላይ ሙሉ ፓኬጅ በተለይኛ ሙሉ ፓኬጅ አሁን በቅርቡ ተሻሽሎ ደግሞ በአዲስ መልኩ ወጥቷል። ይሄንን ስራ ላይ የምናውል ከሆነ ምርትና ምርታማነትን የምናሳድግ ነው የሚሆነው። ሌላው
በግብይቱ ዘርፍ የተጀመሩ ሪፎርሞችን አጠናክረን የምንሄድበት ነው። በተለይ ይህንን በዲጂታል የታገዘ እንዲሆን ሶፍትዌር ዴቨሎፕ ተደርጎ እየተሰራ ያለበት ሁኔታ ነው ያለው። ይሄን አጠናክረን የምንሄድበት ሁኔታ መኖር አለበት። ከዚሁ ጋር እንደ ሀገራችን አሁን የመጣውና አዲሱ በቡና ላይ የዩዲአር ነው ይሄ የአውሮፓ ዩኒየን ያወጣው ህግ እሱ ለሀገራችን እንደ ጥሩ ኦፖርቹኒቲም ነው፣ ካልሰራንበት ደግሞ እንደ ስጋት ነው። በተለይ ኦፖርቹኒቲው ምንድነው? የኛ በተለይ ባለፉት ከለውጡ በፊት ቡና በተረሳበት ዘመን ሁሉ መረጃው ምኑ ሳይቀር ራሱ ትክክለኛ መረጃ ያልተያዘበት እንትን ነበር። አሁን ግን ይሄ የአውሮፓ ዩኒየን እያንዳንዷ ማሳ ዲጂታላይዝድ ሆና በዛ አማካይነት ትሬሲቢሊቲው ተጠብቆ እንዲላክ ነው። እኛ ይሄንን ዲጂታላይዝድ አድርገን እንደ ዓለም ከሌሎቹ ሀገሮች ጋር ተወዳዳሪ እንድንሆን ይሄ አንዱ ቆንጆ አማራጭ ነው ማለት ነው። ስለዚህ ከዚህ አንጻርም ሰፊው ስራ ተሰርቷል። ይሄን አሁን አንዳንድ አካባቢዎች አሉ ያልተሰሩ፣ እነዚህን አሟጠን ከመስራት አንጻር መሰራት ይገባዋል። ይሄ እነዚህን ሙሉ ለሙሉ ከሰራን ዳታችን ዲጂታላይዝድ ይሆናል። በሄክታር አይደለም በቡና እግር ይሄን ያህል የቡና እግር ኢትዮጵያ አላት የምንለው ነገር ራሱ የሚመራን ይሆናል። ሌላው ከጥራት አንጻር ከትሬሲቢሊቲ ይሄን አሁን የውጭ ሀገራት ቅድም አቶ ተስፋዬም አቶ ዘሪሁንም ብለውታል። የተነሱ ሀሳቦችን ትተን ወደ መጠቅለሉ ብንሄድ ይሄኛው ወደ ማጠቃለያው ቡናን አሁን ከሎካል ኤሪያ ለምሳሌ የሀረር ቡና ይምጣልኛል፣ የሲዳማ ቡና እንደዚህ የሚፈልጉ ምክንያቱም የኛ ያሉ ቡናዎች ሁሉም አንድ አይነት ጣዕም አይደለም ያላቸው፣ የተለያየ ጣዕም አላቸው። ያን የተለያየ ጣዕም የተለያዩ ሀገሮች በተለያየ እንትን የሚፈልጉት አለ። ስለዚህ ይሄን አስጠብቀን መሄድ ይገባናል። ስለዚህ በአጠቃላይ በልማቱም በግብይቱም በምርት እሴት መጨመሩ በጣም ልንሰራ ይገባል ለማለት ነው። አመሰግናለሁ እጅግ አድርጌ አቶ ፈቃደ። እንግዲህ በዛሬው የቡና ዘርፍ ለውጥ እንዴት ነው እስካሁን የመጣው፣ በቀጣይስ ምን መሰራት አለባቸው የሚለውን የተለያዩ እንግዶችን ጋብዘን እዚሁ የዳጉ ዝግጅታችንን ውይይት ስናደርግ ነበረ። እንግዶቻችን አቶ ፈቃዱ ደፈረስ በቡናና ሻይ ባለስልጣን የቡና ሻይና ቅመማ ቅመም ልማት መሪ ስራ አስፈጻሚ፣ አቶ ተስፋዬ አቦሴ የኢትዮጵያ ብሔራዊ ቡና ማህበር ስራ አስኪያጅ፣ እንዲሁም ከሐዋሳ ኢቢሲ ስቱዲያችን አቶ ዘሪሁን ቃሚሶ የኢትዮጵያ ብሔራዊ ቡና ማህበር ምክትል ፕሬዝዳንት፣ እንዲሁም የሲዳማ ክልል ቡና አቅራቢዎችና ላኪዎች ማህበር ፕሬዝዳንት አቶ ሙስጠፋ መሐመድ ከጅማ ስቱዲያችን የቡና አምራችና ላኪ ናቸው። እንግዶቼ አክብራችሁኝ ስለመጣችሁ እዚሁም ያላችሁ ክልል ስቱዲዮችም የተገኛችሁ እጅግ አድርጌ አመሰግናለሁ። የዛሬው ዳጉ ዝግጅታችን በዚህ አብቅቷል። እስካሁን ውይይቱን በመምራት አብሬያችሁ ቆይታ ያደረግኩኝ እኔ ሰብለ ወርቅ ኤልያስ ነበርኩኝ። ከቀሪ ዝግጅቶች ጋር መልካም ጊዜ።